ለምሳሌ ባሌ ወደፊት ማገባ ባሌ እንዲበልጠኝ ነው የምፈልገው በምንም ነገር ማለት በምንም ነገር እኔ ረዳት ነኝ። የራሳችን አተረጓጎም አለን አይደለ? ፌሚኒዝምን ቤዛ እንዴት ነው የምትረጂው? ወንድን ማክበር እግዚአብሔር ነው ማክበር ነው። እግዚአብሔር የሰጠኝን ሰው ማክበር እግዚአብሔር ማክበር ነው ብዬ ስለማሰብ ከፌሚኒዝም ጋር ተያይዞ ብቻ ከብዙ ነገሮች አንፃር ወንዶች ግን በጣም ጀጅ ይደረጋል እንዳለ ይጨፈልቃሉ ምናምንና ያንን ነገር መቀየር ፈለክ ማለት ማቃቸው ወንዶች አሉ በጣም በጣም ጥሩ የሆነ ፐርሰናሊቲ ያላቸው የሚገርም ፐርሰናሊቲ ያላቸው ወንዶች ምናምን አሉ። እሱ የሚወሰነው ውሳኔ ልክ ባይሆን ምንድነው የምታረጊው? ስለ ሴቶች ቆንጆ ቪዲዮ በደንብ እሰራለሁ ብዬ ተዘጋጅቼ ጽፌ ጠዋት ስነሳ ወደ ስራ እየሄድኩ ነው። አይ ሪሜምበር ተሰብስበ ሴት ሆነ ተሰብስበ ወንድን እንትን ማለት መውቀጥ አይደለም ፌሚኒዝም ማለት። ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ከርማችኋል? ዛሬ አዲስ እንግዳ ይዘንላችሁ መጥተናል። ቤዛዊት አባንቼ ትባላለች። እንግዲህ ከቤዛዊት ጋር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። ቤዛዊት እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። ታንክ ዩ ጥሪያችን አክብረሽ ስለመጣሽ። በዋነኛነት ስንጋብዝሽ ዶቃ ፖድካስት ላይ የተለያዩ እንግዶችን በተለያየ ሀሳብ ጋብዘን እናውቃለን። ቤዛዊት ሴት ልጅ እንዴት ነው መሆን ያለባት፣ በተለይ ደግሞ ወንዶች ላይ አጥብቀሽ ትሰሪያለሽ እና ወንዶች ምን መሆን አለባቸው፣ ወንዶች እንዲህ ቢያደርጉ ብለሽ የምታነሳቸው ሀሳቦች አሉ። እነዛን ሀሳቦች የተወሰኑትን ከሶሻል ሚዲያ ላይ ለማግኘት ሞክረናል፣ አይተናቸዋል። የተለየም ሀሳብም ስለሆነ ወደዚህ ጋብዘንሻል። በጣምም የተለየ አይደለም። እንዳንቺ የሚያስቡ በሚሊዮኖች የሚቆጠሩ ሴቶች አሉ እና ያንን ሀሳብ ግን ዲስከስ ለማድረግ ፈቅደናል። ለምሳሌ አንድ ከምታነሺው ሀሳብ ምንድነው ወንድን ልጅ ማክበር እግዚአብሔርን ማክበር ነው ብለሽ ታስቢያለሽ? ምን ማለትሽ ነው? እሺ እንግዲህ ያው ኮንተንት እንዳልከው ወንዶች ላይ በደንብ ያተኩራል ምናምንና ከምን ተነሳው ምናምን የሚለው ሜቢ ወደ በኋላ ካወራ ነው እናወራለን ምናምንና ወንድን ማክበር እግዚአብሔርን ማክበር ነው ስል ማለት ነው። እግዚአብሔር ትእዛዝ ነው የሰጠን አይደል? ላይክ ሴቷ ታዛዥ እንድትሆን ማለት እንድትገዛ እንድናከብር ይፈልጋል አንድ ወንድ ልጅ እና በጣም ማየት ጀመርኩኝ ዲቴል ስለዚህ ነገር። ለምንድን ነው ላይክ ወንድ ልጅ ብዙ ቪዲዮችን አይቻለሁኝ። ወንድ ልጅ እንድታከብር ይፈልጋል። ወንድ ልጅ እንደዚህ ክብር በቃ ካንቺ የሚፈልገው ክብር ነው ምናምን የሚሉ ቪዲዮችን በደንብ አስተውያለሁ ምናምንና እግዚአብሔርን ማክበር ነው ሚንስ ላይክ እሱ ራስ ነው። የእሱን ነገር ማክበር እግዚአብሔር የሰጠንን ትእዛዝ ማክበር ነው ብዬ አስባለሁና ወንድን ማክበር እግዚአብሔር ነው ማክበር ነው። እግዚአብሔር የሰጠኝን ሰው ማክበር እግዚአብሔር ማክበር ነው ብዬ ስለማሰብ ነው። ካላከበርኩት ደግሞ በዛው እንትን የሆነ የእግዚአብሔርን ትእዛዝ እየጣስኩ እንዳለ ነው የሚሰማኝና ወንድ ልጅ መከበር ስላለበት አከብረዋለሁ እና ደግሞ እግዚአብሔር ላይክ እንድገዛለት ስላዘዘኝ ሴቶች እንዲገዙ አዟላል ማለት እንድንታዘዝ ማለት ነውና በዛ ምክንያት መከበር አለበት ብዬ አስባለሁኝ። ወንድ በደም ማለት ሴት አትከበር አይደለም ፖይንቴን ታገኘዋለሁ እያስባለሁ። ሴት አትከበር ማለት አይደለም። እንደውም እንደዛ የሚልም ቪዲዮ ሰርቻለሁና ላይክ ክብር ወንድ ይወዳል ማለት ሴት ክብር አትወድም ማለት አይደለም። እኔ በጣም አሁን በቃ የሆነ ባውንደሪ እንዲታለፍ በቃ በጣም መከበር ያለብኝ ቦታ ላይ መከበር እፈልጋለሁ ምናምን። ግን በሴትና በወንድ ስንመጣ በዛ ኮንቴክስትም ስለሰራሁት እሱም ቪዲዮ ወንድ ልጅ መከበር አለበት። ወንድ ልጅ ሳከብር እግዚአብሔርን ማክበር ነው ብያልኩኝ። እኔ ወንድን ማለት ወይ ደግሞ ባለቤቴን ባከብረው የሚቀንስብኝ ነገር የለም ከዛ አንጻር ማለት ነው። ናይስ። ለምሳሌ ወንድ ልጅ በሁሉም ሁኔታ ውስጥ ነው የሚከበረው ማለት ለምን መሰለሽ ይህን ጥያቄ ማነሳው? ሰዎች ሁሉ አንድ አይደለንም እና ምንድን ነው ከወንዱስ የሚጠበቀው? ለመከበር ምንድን ነው ማድረግ ያለበት? እሺ
ወንዶች እያልኩ ቪዲዮን አንዳንድ ጊዜ ስክሮል ሳደርገው እንዳለ ወንዶች ይላልና እንዴ ምናምን እላለሁ። ላይክ ሰው አሁን ዝም ብሎ ስክሮል ቢያደርገው ወንዶች ነው የሚለው እና ከዛ ምን አስባለሁ መሰለህ ማለት ቪዲዮን ስሰራ የሆነ ታይም ላይ ከፌሚኒዝም ጋር ተያይዞ ብቻ ከብዙ ነገሮች አንጻር ወንዶች ግን በጣም ጀጅ ይደረጋል እንዳለ ይጨፈለቃሉ ምናምንና ያንን ነገር መቀየር ፈለኩኝ። ማለት ማቃቸው ወንዶች አሉ በጣም በጣም ጥሩ የሆነ ፐርሰናሊቲ ያላቸው የሚገርም ፐርሰናሊቲ ያላቸው ወንዶች ምናምን አሉና ይከበር ወንድ ልጅ ይከበር ስል ምን አይነት ፐርሰናሊቲ ያለው የሚለውን ነገር ታያለ። ማለት አንድን ሰው ስታከብረውም ወይ ደግሞ የሆነ ነገር ስትሰጠው የሆነ አይነት ፊድባክ ካንተ ስትሰጠው ማንነቱን አይተ ፐርሰናሊቲውን አይተ ላይክ የሚያደርጋቸውን ነገር አይተ ሰው ጀነራሊ ይከበር ላይክ የሰው ልጅ ሁሉ መከበር አለበት ምናምን። ግን ወንድ ልጅ አክብሪ ሲባል ወይም ደግሞ ወንድ ልጅ ማክበር አለባት ሴት ልጅ ስንል ምን አይነት ወንድ ነው ማለት ፐርሰናሊቲ ይወስናል ብዬ አስባለሁ። እሱ የሚሰጣቸው ነገሮች ምክንያቱም ከሱ የሚጠበቅ ነገር አለ። ወንድ ልጅ ዝም ብዬ ተነስቼ ላከብሩ አልችልም። እኔ በዙሪያዬ የሚያስቡልኝ አባት ያለ ወንድሞች ያሉ በተለያየ በስራ አጋጣሚ በተለያየ አጋጣሚዎች ማቃቸው ወንዶች አሉ። ላይክ አንተን የሚጠብቅ ወንድ እንዳለ ሁሉ የሚያጠቃም ወንድ አለ። ግን ደግሞ እኔ እንዲሸፈኑብኝ ማልፈልጋቸው ከቨር እንዲደረጉ ማልፈልጋቸው ወንዶች ምን አይነት ናቸው? ጥሩ ፐርሰናሊቲ ያላቸው ሴቶችን የሚጠብቁ ወንዶች አሉ። በጣም የሚከላከሉ ወንዶች አሉ። ጠበቃ ሆነው የሚቆሙሉ ወንዶች አሉ ምናምንና እነዛ ወንዶች ናቸው በቃ መከበር አለባቸው። ላይክ የእነሱ ቫሊዩ መታወቅ አለበት ብዬ ማምነውና ከዛም አንጻር ነው እንጂ አምጥቼ ሁሉንም አክብሯቸው። አሁን ለምሳሌ ሴት ልጅ ላይክ ምንድነው ጥቃት የሚያደርስባት ምናምን እንደዚህ አይነት እንትኖች አሉ አይደለ? እነሱን ሁሉንም አክብሬ አይደለም በቃ የሚገባውን ቅጣት ይወስዳል ወይ ደግሞ የሆነ ነገር ይደረጋል ምናምን። ግን እዚህ ጋር አክብሪ ስል ወይ ደግሞ ላይክ ወንድ ልጅ መከበር አለበት ብዬ ስል መከበር ያለበት ወንድ አለ ነው። ወንዶች የወንድ ልጅ የመጀመሪያዎቹ ቪዲዮዎች እንደውም ፓርት 1 ፓርት 2 እያልኩ የሰራኋቸው ነበሩና እንዴት ነው የወንድ ልጅ ኳሊቲው እያልኩኝ የሆነ አሪፍ ከወንድ ልጅ አሪፍ የሚባሉ ነገሮችን ምናምን እየጠራው ነው። ሶ ሁሉም አይደለም በቃ ሲጨፈለቁም አንድ ላይ እንጨፈለቁ አልፈልግም። ላይክ ወንዶችን ብዬ ስል ሁሉንም ወንዶች አይደለም። ቅድም ያነሳሽልኝ አንድ ነገር አለ። ለምሳሌ ከፌሚኒዝም ሀሳብ ጋር ተነስቶ ከሴቶች እኩልነት መብት ጋር የሚነሱ ሀሳቦች ላይ ብዙ ጊዜ መድፈርን፣ መደብደብን፣ ብዙ ነገሮችን ወደ ወንዶች ይመጣሉ እና ሁሉም እንዲጨፈለቁ አልፈልግም አሳዘኑኝ አልሽ። ታስታውሻለሽ ጊዜውን? መቼ ነው ስትራይክ ያደረገሽ? እንዲህ አይነት ቪዲዮ ስጀምር ወንዶች ላይ አክቹሊ እንዴት መሰለ ቪዲዮ መጀመሪያ ላይ ስሰራ እንደውም ወደ ፌሚኒስት አደላለው አይነት ነገር እና ኮሜንቶች መምጣት ማለት አደላለው ሚንስ ሀሳቦች ላይክ ሴቶችን አፕሪሺየት ማድረግ ሴቶችን ላይክ በቃ ሴቶችን ራሳችሁን ጠብቁ ሊሆን ይችላል እንደዚህ አድርጉ ምናምን የሚሉ ቪዲዮዎች ናቸው። እና የሆነ ሰዓት ላይ ኢንቦክሴ ላይ ፌሚኒዝም ነሽ ማለት ፌሚኒስት ነሽ እንደሚል ነገር መጣ ማለት ነው። ከዛ ላይክ ቆም ብዬ ማሰብ ጀመርኩኝ። እኔ እንደዛ አይደለም ሀሳቤ ምናምን፣ ግን የሆነች ሴት ልጅ እኔ ካየሁትም ብዙ ጊዜ ካየሁት ከሰማሁት ነገር ነው በደንብ ማወራው ምናምን እና አንዳንዴም ከህይወቴ ካለፍኩባቸው መንገዶች ምናምን በዛ መንገድ እንድታልፍ ካልፈለግኩኝ ወይም ጠንክራ እንድታልፍ ከፈለግኩኝ ምናምን አንዲት ሴት ልጅ እናገር ነበር። በጣም ስለ ሴቶች ነው ማወራው። የምትሰራ ሴት በጣም ወዳለው እና በቃ ላይክ ሴቶች እንዲሰሩ ሴቶች እንትን እንዲሉ ምናምን ነበረ ቪዲዮ ምሰራው። የሆነ ሰዓት ላይ በቃ ስለ ሴቶች ቆንጆ ቪዲዮ በደንብ ሰራለሁ ብዬ ተዘጋጅቼ ጽፌ ጠዋት ስነሳ ወደ ስራ እየሄድኩ ነው። አይ ሪመምበር ስለ ወንዶች ነው ቪዲዮ የሰራሁት። ማለት አላስታውስም ላይክ ወንድ ልጅ ባውንደሪ ሊኖር ይገባል ምናምን የሚል ቪዲዮ ሰራውኝ። ማለት በቃ ስለ ወንዶች ቪዲዮ ሰራው ምናምን እና ከዛ ደግሞ ይሄ ስለ ላይክ ወንዶችን አንዳንድ ሴት አሁን በተለይ ደግሞ ፌሚኒዝም ላይ ያሉ ሴቶችን ካያቸው ወንድ አንጠላም ይላሉ። ማለት ግን እንትናቸው ወንድ እንዲጠሉ ያደርጋቸዋል። ማለት በየቀኑ የምታደርጋቸው ስለ ወንዶች የምትናገራቸው ነገሮች ምናምን ሴት አትደፈርም አይደለም፣ አትጠቃም አይደለም፣ እኔም ለሷ ድምጽ ነኝ። ያ ድምጽ ነኝ ማለት ግን ለዛች ልጅ ወይም ለሴቶች ድምጽ ነኝ ማለት ወይም ደግሞ ስለ ሴቶች እሟገታለሁ ማለት ግን እዚህ ጋር ጀጅ መደረግ የሌለበትን ወንድ አንድ ላይ ጨፈልቀዋለሁ ማለት አይደለም። ሁሉንም ወንድ አንድ ላይ እንትንላለሁ ማለት አይደለም። እና የሆነ ሰዓት ላይ የፌሚኒዝምን እንትን ላይክ እየተቃረንኩ መጣው ማለት ነው። ሀሳቡን እየተቃረንኩ መጣው። በቃ ከሆነ ጊዜ በኋላ
እንትኑ ደስ ስላላለኝ አካሄዱ ደስ ስላላለኝ ማለት በቃ ላይክ ወንድ አንቃረንም ቢሉክ ወንድ ጀዳ እናረግም ወይም እነዚህ ከሚደፍሩት ውጪ ማለት ነውና እነሱን እንደዚህ እናረግም ቢሉክ እንኳን ማለት ነው እንደዛ እንዲሆኑ ያደርጋቸዋል። ይሄ ምኑ ነው እንደዛ እንዲሆኑ አስተሳሰባቸው ሚንስ ላይክ አሁን ለምሳሌ እሺ ሴት ልጅ በገንዘብ ምናምን ከወንድ ልጅ ስትበልጥ ወይ ደግሞ የሆነ አሪፍ ነገር ሲኖራት ሙጋቤ ነው ሜቢ ሴት ልጅ ገንዘብ ሲኖር ባል የሆነች ይመስላታል የሚል እንትን አለና ይሄ ፈርስሊ እኔ ወንድና ሴት አላወዳደርም፣ መቼም አላወዳደርም ማለት አይወዳደሩም። ላይክ ወንድም ወንድ ነው፣ ወንዱም የራሱ የሆነ ነገር የሚያደርገው ነገር አለ፣ ሴትም እንደዛው ማለት ነው። እና ሁለቱን አላወዳድራቸውም። ሁለቱም የራሳቸው የሆነ ድርሻ አላቸው ብዬ ማመን ሴት ነኝ። እና አሁን ፌሚኒዝም ላይ እንትን አልኩኝ በጣም ሴቶቹ እየተደገፉ ወንዶች እንትን እየተደረጉ መጡ፣ ሁሉም ወንዶች በሚባል ደረጃ። እና ኢቨን እኛ እንደዛ አላደረግንም ቢሉ እንኳን ስለዚህ ፌሚኒዝም ቪዲዮ የሚሰሩ ሴቶች ማለት ነው። ወንዶች ግን አሁን ለምሳሌ እንደዛ አይነት ወንዶች ልክ ነው ላይክ ጀጅ ያርጓቸው ምናምን ይናገሯቸው ችግር የለውም። ግን በዛ እንትን ውስጥ የሌሉ ወንዶች ላይክ እንደዛ አይነት ነገር የማያደርጉ ማለት መድፈር ሊሆን ይችላል፣ ማጥቃት፣ ሴቶች ላይ አካላዊ ጥቃት፣ የተለያየ ጥቃት ስነ ልቦናዊም ሊሆን ይችላል። እነዚህን የማያደርሱ ወንዶች በፌሚኒዝም እንደሚጠሉ ነው ፊልም ያደርጉትና ያ ደግሞ አይደለም እንትኑ ብዬ አስባለሁኝ። ለሴቷ መቆም ነው እንጂ ወንዱ እንዲጠላ ማድረግ አይደለም የፌሚኒዝም አላማን ብዬ ስለማስብና እቆማለሁ ለሴቷ። ግን ደግሞ ለሴቷ የሚቆምላት ወንድ አለ። ለሴቷ ቆማለሁ ማለት ወንዱን ጠላለሁ ማለት አይደለም፣ ወይም ወንዱን ሪጀክት ማድረግ አደርጋለሁ ማለት አይደለም። እና ከዛም አንጻር ነው ፌሚኒዝም ላንቺ ምን ማለት ነው? ፌሚኒዝም ለሴቶች የሚቆም አይደል እንትን ነው። አይ ፌሚኒዝም የራሱ ዲፊኒሽን ይኖረዋል። ምን ማለት ፈልጌ ነው፣ አንዳንድ ዴፊኒሽኖችን ስንወስዳቸው የራሳችን አተረጓጎም አለን አይደለ? ፌሚኒዝምን ቤዛ እንዴት ነው የምትረጂው ለማለት ፈልጌ ነው። ያ ፌሚኒዝምን እኔ ስረዳው አላማው እንቆማለን ላይክ እንደዚህ ለሴቶች እንቆማለን ነው አይደል አላማው። እኔ ማስበው ነገር ነው። ግን ደግሞ ለሴቶች እንቆማለን ብሎ ሌላውን ጀጅ ማድረግ ወይም ደግሞ ሌላውን ሪጀክት ማድረግ መጣ ነው። ፌሚኒዝም አላማው ግን አይደለም። የሆነ የመጀመሪያ ቪዲዮ እንደውም በጣም ስለ ፌሚኒዝም እየተወራ የነበረ ሰዓት ላይ የሰራሁት ቪዲዮ ምን ይላል ላይክ ሚስት ባል ልትሆን አትችልም አይነት ምናምን የሚል ነው። ማለት የእሱን ድርሻ ለእሱ እንተውለት ነው የኔ ዓላማ። ፌሚኒዝም ምን እያደረገ መጣ? እኩል ነን እያለ መጣ። ማለት እኩል ነን የሚለው ነገር እንዲቀር ፈለግኩኝ። ፌሚኒዝም ለእሷ መቆም ነው፣ ለተጠቃችው ሴት፣ ላዘነችው፣ ለተደፈረችው፣ የተለያየ ጥቃት ለደረሰባት ሴት መቆም ነው። ያንን ግን እየሳተብኝ መጣ ነው እንጂ እኔ ፌሚኒዝም የሚለውን እንትን ተቃዋሚ አይደለሁም። ከጊዜ ወደ ጊዜ የመጣበትን ታርጌት ጎሉን እየሳተብኝ መጣ፣ በእኔ እይታ ማለት ነው። አንዳንድ ከማያቸው ነገሮች አንጻርና ሴት ሆነ ተሰብስበ ወንድን እንትን ማለት መውቀጥ አይደለም ፌሚኒዝም ማለት። ለዛች ለታመመችው፣ ለተጎዳችው፣ ላዘነችው፣ ለተደፈረችው፣ ለምታለቅሰው ድምፅ ላጣችው ሴት ድምፅ መሆን ማለት ነው እንጂ ወንዱን እንትን ማለት አይደለም የሚለውን ነው ማሰበው እኔ። ለሴቷ መቆም እንጂ ወንዱን መቃወም አይደለም። እየተቃወምክ ማለት ወንዱ ሚንስ ሁሉንም ወንድ አይደለም። ያንን ወንድ ትቃወማለህ፣ የደፈራትን ምን ያላትን ምናምን ለእሷ ድምፅ ትሆንላታል አይደል? ግን በዛ ውስጥ ሌሎች ወንዶች አይጠቃለሉ። ፐርሶናሊቲያቸው ጥሩ የሆነ ጥሩ አስተሳሰብ ያላቸው ለሴቶች የሚቆሙ ወንዶች አሉ፣ በጣም ብዙ አሉ። እኔ በጣም በኮንፊደንስ ነው የማወራው፣ በጣም ብዙ አሉ። እና እነሱ ወንዶች ተጠቃለው አይጨፍለቁብኝ ነው የኔ ፖይንት ማለት ነው። እና ፌሚኒዝም አላማው ለሴቶች መቆም ነው። ለነዚህ አሁን ላልኩ ብዙ ጥቃት አሉ፣ ማን ክደው ነገር በጣም ብዙ ሴቶች አሉ፣ በጣም ብዙ ጥቃት የሚደርስባቸው ሴቶች አሉ፣ በብዙ መልኩ የሚጠቁ ሴቶች አሉ። ያንን አልካድኩም። እዛ ጋር ለነሱ መቆምና መሟገት እና ደግሞ እነሱ ላይ ጥቃት ያደረሱትን እንትን ማለት እያለ ሁሉንም ይሄ ጅምላ ስለማልወድ ነው። በምንም ማሞገስም ከሆነ ጅምላ አልወድም፣ እንትን ማለትም ከሆነ ጅምላ አልወድም። በቃ ላይክ ለምሳሌ የሆነ ፐርሰን አጠፋ አይደል? እሱ ነው እንትን መባል ያለበት እንጂ በሱ ምክንያት 5 እና 6 ሰው አንድ ላይ እንትን ማለት የለበትም ምናምንና ከዛ አንፃር እንደዛ ነው ማስበው።
ናይስ። እስቲ ስለ አባትሽና ስለ ወንድሞችሽ ንገሪኝ። እሺ ዲቴል ባላብራራም ችግር የለውም። እኔ ቤቱ ሁለተኛ ልጅ ነኝ። ታላቅ ወንድም አለኝ። እንዴት ነው ወንድሜ ላይክ አለ። አሁን ለምሳሌ የሆነ ነገር ብባል እኔ አስታውሳለሁ ትምህርት ቤት ላይ ምናምን የሆነ ነገር ወንድሜ እንዳለ አስባለሁ። ስለ የሆነ ሰው የእንትና ወንድም እኮ ናት መቼስ አልጠቅስም እዚህ ጋር ግን የእንትና እህት እኮ ናት ምናምን ይባላል እና የሆነ እንትን አለው በቃ እንድትጠብቅ ስሙ ራሱ እንድትጠብቅ ያደርግሃል ምናምን እና እንደሚጠብቀኝ ላይክ ወንድ ማለት ወንድሜ ላይክ የለም እዚህ ቦታው ላይ ምናምን ግን የሆኑ ልጆች ስለሚያውቁት ወይ የሆነ አካባቢ ላይ የሚያውቀው ኢንቫይሮንመንቱ ላይ የሚያውቀው ሰው ስላለ የሆነ እንትን ትላለህ ምናምን እና ሲያምርብኝ የሚወድ ወንድም ነው ያለኝ። ታናሽ ወንድም አለኝ። እንደ ልጅ የማየው ወንድም አለኝ። አላውቅም የወንድምን ቴስት የምታይበት እንትን አለ አይደለ? ወንዶችም ጀጅ ሲደረጉ ማለት ነው እንትን የሚለኝ ለዛ ነው። በቃ የሆነ ይሰማኛል፣ ይደብረኛል። በጣም ነው የሚደብረኝ። ወንድሞቼም አሉ ወንድ አንድ ላይ ጀጅ የሚደረግ ከሆነ ወንድ አንድ ላይ የሚሰደብ ከሆነ ምናምን ወንድሞቼ ስላሉ ይደብረኝ፣ በጣም ነው የሚደብረኝ ምናምን እና ከዛ አልፎ ደግሞ ወንድሞች ላይክ ወንድሞች ሚንስ ከስጋ ውጭ ያሉ ወንድሞች ምትላቸው አሉ አይደለ? የሚመክሩኝ ሲሪየስ በጣም የሚመክሩኝ ወንድሞች ምናምን አሉና ወንድሞቼም በጣም ነው የምወዳቸው እና ወንድ ተብሎ ሲወራ ወንድሞቼ ትዝ ስለሚሉኝ እቆምላቸዋለሁ በጥቼ ማለት ነው። ናይስ። እስቲ ስለ አባትሽ ንገሪኝ። አባቴ በጣም ወደዋለሁ። በዚህ አጋጣሚ በጣም ወደዋለሁ። በጣም እንትን ነው እንዴት መሰለህ ሲሪየስ ሰው ነበር። በጣም ሲሪየስ ማለት ሲሪየስ እንዴት ልግለጽልህ? በቃ የሆነ ዲክታተር እስኪመስል ድረስ የለ እንትን ነበረ። አሁን ቆይቶ ነው የገባኝ። ማለት ቆይቶ ሚንስ ስከለከል ቸርች እንዳላደር ከለከል ማለት እንዳላደር አክቹሊ ይከልክሉ ችግር የለውም። አሁን ነው ግን የተረዳሁት እንጂ ይከልክሉ ችግር የለውም። ማምሸት አይቻልም ቤት ውስጥ ምናምን። ይሄ ሁሉ ከስንት ነው? ከ12 በፊት ነው። 12 ስገባ ለቀቅ እያለ መጣ። በጣም ፍሪ የሆነ መጣ። የማን አባት ነው እስክል ድረስ ማለት ነው። እና ትምህርታችን ላይ በጣም ፎከስ እንድናደርግ እንትን ይለናል ምናምን። በቃ በተለይ ትምህርታችን ላይ በጣም ፎከስ እንድናደርግ ምናምን እንትን ይለናል። አባት ነው፣ በጣም ያስባል። ወንድ ልጅ ይረጋጋ የሚል ቪዲዮ ብዙ ጊዜ ሰርቼ ወይም ደግሞ ምናምን ስል አባቴ በጣም የተረጋጋ ሰው ነው። በጣም ትዕግስተኛ ነው። ለነገሮች በጣም ታጋሽ ነው እና በጣም መረጋጋት አለበት ወንድ ልጅ ላለው ቪዲዮዎች ላይ ምናምን እና አያቴ ሲያወሩ ማለት ነው በቃ ንግግራቸው በጣም ቀስ ብሎ ነው የሚያወሩት ምናምን እና ለመስማት ይመቻል። ሲመክር በጣም መካሪ ነው አባቴ። ሰው አይናገርም ማለት ሰው አይናገር ሚስ አልፈ ካልመጣህበት አይናገርም። ይሄ ባውንደር ያለው በቃ ብዙ ጊዜ ስለ ባውንደር ያለው ባውንደር ያለው ያንን መስመር ያለፍክ ቀን ከባድ ነው እና በጣም ተቆጣጥሮ አሳድጎኛል በጣም እና አባት ሆኖ አሳድጎኛል በደንብ። እስቲ ያው ቤተሰቦች ስላለን ስለ እናትሽም ነገር የተወሰነ ምክንያቱም ለምን መሰለሽ እነዚህን ጥያቄዎች ማነሳው ብዙ ጊዜ ደስ ባይለኝም የግድ ማንሳት ስላለብኝ ነው። ፌሚኒስቶች የተበደሉ ሴቶች ናቸው ወይ በአባታቸው ወይ በቤተሰብ ወይ በወንድ ምናምን የሚል ዝም ብሎ የሚወራ ወሬ አለ። ነሰሰርሊ ግን እውነት አይደለም። እንደዚህ የሚደግፉ ሰዎችስ ደግሞ ምን ያህል ፋሚሊ ኬር ያደርጋል? እነዛስ ዞሮ ስታቲስቲክሱን እኮ ይታያል አይደለ? ከቁጥር አንጻር የሚታዩ ነገሮች ይኖራሉ። እና እስቲ ስለ እናትሽ ንገሪኝ። እሺ እና መጀመሪያ ላይ ያልከውን ሀሳብ አሁን ፌሚኒስቶች ማለት ነው ብዙ ጊዜ ከደረሰባቸው ነገር አንጻር ነው ምናምን ባይዚ ያንን ለመረዳት ሞክራለሁ ማለት ስለማስበው እንዴት ነው ፌሚኒስቶች ፌሚኒስት የሚሆኑት ከደረሰባቸው ነገር አንጻር ነው። ኖ አሁን ተብሎ ይወራል ይባላል ያልከው ማለት ነው አይደል? ላይክ ሙሉ ለሙሉ እውነት ላይሆን ይችላል። ግን ደግሞ
እኔ ምን አስባለሁኝ ላይክ አንድ ሰው የምር ኢንተረስቱ ካለው ከዛ ነገር ላይ ብዙ ጊዜ ትራማ ነው የሚሆነው ብዬ አስባለሁ። ከዛ ነገር የመውጣትም እንትን አለው ምናምንና ፍላጎቱ ካለው የመውጣት አቅም አለው ብዬ አስባለሁኝና በጣም ቢከብድን ግን ከታገልክ አንተ እዛ ነገር ውስጥ መቆየት ካልፈለግ መውጣት ትችላለህ። ማለት ትላንት ለምሳሌ ጥቃት የደረሰባት ሴት ዛሬ ወታ ወላይክ ወንዶችን በቃ የምትጠላ ከሆነ ትላንት የደረሰባት ደርሶባታል፣ ያንን አልቃወምም። ግን ደግሞ ምንድነው መቀየር ትችላለች ነው ማለት። ዛሬ ጥቃት የሚያደርስ ላይክ ሁሉም ሰው አይደለም ጥቃት የሚያደርስባት እኮ ሁሉም ሰው አይደለም አይደል? ከዛ አንጻርም አስባለሁኝ ምናልባት ደርሶባቸው ሊሆን ይችላል፣ ደርሶባትም ሊሆን ይችላል። ወታ የምታወራው አንዲት ሴት ከደረሰባት ካሳለፈችው ላይፍ አንጻር ምናምን ሊሆን ይችላል። ያንን እረዳለሁ ምናምን። ግን ደግሞ መቀየር ትችላለች። በቃ የኔ ፖይንት ማለት ካልፈለግከው ያንን እንትን መቀየር ትችላለህ። በቃ አጥፍቷል አይደል የሆነ በዲ ከዛ እዚህ ጋር ትመጣና ግን ሁሉም እንደዛ ይሄ ማይንድን እንትን ማለት የለም ማሳመን ራስህን በቃ ከዛ በኋላ ጥሩ ይሆናል ብዬ አስባለሁ። ወደ እናቴ ስመጣ በጣም ሃርድ ወርከር ናት በጣም ማለት ነው። በቃ ነው ብዙ ጊዜ አብረን ማለት እሷ ስራ ላይ ነው የምትሆነው። በቃ ሌሊት ወጥታ ማታ ነው የምትገባው። ላይክ እንትና ነጋዴ ናችና ሌሊት ወጥታ ማታ ነው የምትገባው ምናምን። በጣም ከምል በላይ ታታሪ ናት። እኛ ቤት ብር አይሰጠንም ማለት ብር አይሰጠንም ብር አይቻልም። በቃ እንዴት ነው ሰርተ ታገኛለህ ነው የምትባለው። አሁን እኮ ግዴታዎች እነዚህ አሉ፣ ዩኒፎርም፣ ደብተር፣ ከዛ በቃ ምንድነው ሌላ መሰረታዊ ነገር በቃ እነዚህ ናቸው። ምግብ በቃ ሰሞኑን እንደ የሆነ ቪዲዮ አለ ምግብ ከበላ በቂ ነው ምናምን የሚል ቪዲዮ አይታችሁ ይሁን አላውቅም። እና ብቻ ግን አሉ እነዚህ መሰረታዊ ነገሮች ይሟላሉ። ግን ደግሞ በቃ የሆነ ትንሽ አልፈ የሆነ ነገር ምናምን ከእንትን ካልክ ማለት ነው በራስህ ታደርጋለህ። እኔ መጀመሪያ እናድዳለሁ፣ ምክንያቱም አያቸዋለሁ ጓደኞቼን ድሮ ላይክ ብዙ ነገር ነው የሚደረግላቸው ምናምን እና የዛኔ እንኳን አስባለሁ ላይክ ለምን ማለት ለምንድን ነው የማይደረግልን? እኔ አልፌ ብዙ መጠየቅ አልወድም። መጠየቅ ሚንስ ሰው ማስጨነቅ ምናምን አልወድም። በቃ ማስጨነቅም አይደለም ግን ላይክ እናትና አባትን ካልጠየቅ ማን ትጠይቃለህ? በታይሙ ግን አልጠይቅም። የኔ ባህሪ ደግሞ እንደዛ ነበር ምናምን እና እናቴ በጣም ጎበዝ ናት ምናምን እና ምን ትለኛለች፣ በቃ ሰርተሽ ታገኛለች። ቤት ውስጥ ሁለተኛ ልጅ ስለሆንኩኝ እና ደግሞ ሴትም ስለሆንኩኝ ብዙ ኃላፊነት እኔ ላይ ያለው ምናምን እና አንድ ብቸኛ ሴት ነች? ከታች ታናሽ ያለች። ስንት ወንድ ስንት ሴት ናችሁ? 2 ወንድ 2 ሴት። እና እኔ ያለው ሙሉ ኃላፊነት እኔ ላይ ነው። ምክንያቱም እናቴ ጠዋት ወጥታ ማታ ነው የምትገባው፣ አባቴ ስራ ነው የሚውለው ምናምን ሙሉ ኃላፊነት እኔ ላይ ነው ያለው። በቃ ባይሰጡኝ ራሱ አለብኝ ኃላፊነት እንደ ችግር ሳይሆን እንደ በረከት ነው የምትቀበዩ ነው። ያ በቃ በፊትም ቢሆን ብዙ መውጣት ምናምን አልወድም። እናቴ ግን ትልቅ አስተዋጽኦ አድርጋለች ብዬ አስባለሁኝ አሁን ልማሰባቸው ነገሮች። ምክንያቱም በጣም ነው ኃላፊነት የምትሰጠኝ። በቃ ሁሉም ነገር ጥላ እሷ እዛ ናት ማለት ከዛ ትላለች እኮ እሷ ራሱ ማለት ነው ልጅ እያለች ምናምን ትላለች ማለት ነው። በኮንፊደንስ ታወራለች ማለት ነው። እኔ የሆነ ነገር ቤት ውስጥ ስለምሰራ ሁሉንም ነገር በሚባል ደረጃ ስለምሰራ አቅርቦቱ ስላለ ሁሉንም ነገር ተሰራለው ማለት ነው። እና እንድሰራ አድርጋኛለች። በጣም ዲቴል አናወራም ነበር ከቅርቤ ብዙ ነገር አናወራም ማለት ምንም ዲቴል አናወራም ስለማንገናኝ እንዳልኩ ነው። ጊዜ በጣም ወሳኝ ነገር እንደሆነ ባይዜ አምናለሁኝ በጣም እና ፋሚሊ ውስጥም ትዳር ውስጥም የፍቅር ግንኙነት ውስጥም ጊዜ በጣም ወሳኝ ነገር ነው ብያስ ለሰው ልጅ በጣም ጊዜ ያስፈልጋል ምናምን ነው። ዲቴል አናወራም። ናይስ። እሺ ቤዛ በጣም አሪፍ ነው። ቆንጆ ጭውት እያደረግን ነው። የወንድ ልጅ ውበቱ ምንድን ነው? መልኩ ልለብዬ መልኩ ነው እንዳይሉ ገንዘቡ ይለዋል ብዙዎቹ። የወንድ ልጅ ውበቱ አስተሳሰቡ ነው። እውነት ከልብሽ ነው የምትነግሪኝ? የምር ከልቤ ማለት ነው። እና ለእኔ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ዲቴል ማየው እሱን ነው ማለት። ዛሬ ከሆነ ልጅ ጋር ባወራ ማየው ይሄ አሁን እንዲህ ዝም ብሎ የሚያወራ አይደለም። ቃላቶች ውስጥ ንግግሮች ውስጥ ያሉትን አስተሳሰቦች ነው ማየውና አስተሳሰቡ ነው ብዬ አስባለሁኝ። አስተሳሰቡ ያማረ ሰው ባይዜ ሁሉ ነገሩ ያምራል። እውነት ገንዘብ ላይኖረው ይችላል መልክም ምናምን፣ ግን
አስተሳሰብ አላቅም። እነዚህ አሁን መልክ ገንዘብ ምናምን ስትል ማለት ነው አያስፈልጉም እምል ሰው አይደለሁም። በጣም ያስፈልጋሉ። አሁን ለምሳሌ ሰው ነኝ፣ መልክ ያለውኝ ማይካድ ነገር ታያለ ምናምን ፋይናንሻሊ የሆነ ስቴብል የሆነ ሰው ትፈልጋለህ ምናምን። ግን ለእኔ አስተሳሰብ ወሳኝ ነው። ገንዘብ ይዞ ከሌለ ምንድን ነው ትርጉሙ ስለ የግድ ያስፈልጋል ብዬ ስለማሰብ አስተሳሰቡ ለእኔ በጣም ወሳኝ ነገር ነው። ውበቱ ነው ለእኔ አንዱ ኳሊቲው ነው ብዬ ማስበው ነገር የወንድ ልጅ አስተሳሰቡ ነው። ቅድም እያወራሽ ምን ብለሽ ነበረ? ወንድ ልጅ ክብር ይፈልጋል። በደንብ ነው ይሄን ኢንፎርሜሽን የሰማሁት። ከዛም በኋላ ማሰብ ጀመርኩ ብለሽኛል። በጣም ጥሩ ነው። አንድም ሌላ ነገር ልንገርሽ፣ ድንገት ከሰማሽው እና እንዴት ቤዛ ኢንተርፕሬት ታደርገዋለች የሚለውን መስማት ፈልጌ ነው። ብዙ ጊዜ ወንዶች ሆዳቸውን ይወዳሉ ይባላል። ይህን ሰምተሽ ታውቂያለሽ? በስማ ዛሬ ሰማሁት። የእውነት ዛሬ ሰማሁት። ሰምተሽ አታውቂም? ሆዳቸውን ይወዳሉ? ኧረ አላውቅም። እዛ ጋር ሀሳብ ካለ ንገሪኝ። ጋይስ ሲባል ሰምታችሁ አታውቁም? ይባላል አይደል? ሪሊ ዛሬ ነው የሰማሁት። የእውነት ናይስ። ምንም ጥሩ እንትን አይደለም። እኔ ለጫወታው ያክል አመጣሁልሽ እንጂ ለምሳሌ በጣም ከሚያስደነግጠኝ ነገር አንዱ ይሄ ነው ለእኔ ፐርሰናል። ሆዱን ይወዳሉ ምናምን ሲባል ወደዛት አይገባኝም። ምክንያቱም መብላት ኢዝ ቬሪ ባዮሎጂካል ነገር ነው። እኔም እበላለሁ፣ እናቴም ቤት ውስጥ ያሉ ሌሎችም ሰዎች ይበላሉ። እና መውደድ ማለት የተለየ ነገር ምንድን ነው? ለምሳሌ መልበስ እፈልጋለሁ፣ መብላት እፈልጋለሁ እና ሆዱን ይወዳል። በጣም ከባድ ቃል ነው ቃሉ ሲወጣ፣ ግን እንደተባለው ተደጋግሞ ይመጣል። ለምሳሌ ሆዱን ሲወድ ሰርቶ መጥቶ የሚበላ ከሆነ ምን ይገርማል? እና በጣም ነው ከባድ ነው፣ ግን ስለሚባል ከሰማሽውና ዮር ኢንተርፕሪቴሽን በዛውም ባቀው ብዬ ነው ዛሬ የሰማሁት። ተባረኪ። እንዳሰሚ አልሰማሽም ከዚህ በኋላ። ሁለት ሀሳቦችን ላንሳለሽ። አንደኛው ምንድን ነው መሰለሽ? ለምሳሌ በጣም ሴቶችን ኦቨር የሚንከባከቡ ወንዶች በቃ ለሴቶች እንትን ነው ምናምን ትክክልም ባልሆነ መልኩ ወደዛ ወደዚህ ለቃሉ ይቅርታ በቃ የሚያጨበጭቡ አይነት ብለን ብንወስድ እንደዛ አይነት ወንዶችን ሲምፕ ማን ይሏቸዋል። አማርኛውን አላውቅም፣ ደካማ ወንድ እንደማለት ይሁን ሲምፕ ማን ይባላል እንግሊዘኛው። ወንዶችን ደግሞ ሴቶች ሆነው ደግሞ ኖ ልክ እንደ አንቺ እንደዚህ አቋም ይዘው እንዲህ ነው ብለው ሲያስቀምጡ ሴቶችን ደግሞ ፒክሚሻ ይሏቸዋል። እንደዛ ብሎሽ የሚያውቅ ሰው አለ? ፒክሚ ብለውኛል ኮሜንት ላይ። እውነት እስቲ ንገሪ። ፌሚኒስቶች ናቸው ስለ በቃ እነሱ የሚደግፍ ቪዲዮዎች ነው ያለው። እንደዛ የሚል ኮሜንት ሲጽፉልኝ ቪዲዮቸው ነው ያለው እና ፌሚኒስቶች የሚደግፉ ወይም ደግሞ የፌሚኒዝምን ሀሳብ የሚደግፉ ሰዎች ናቸው እንደዛ ሊሉ የሚችሉት እና ሚሉኝም አይና እንደ እነሱ ናቸው ብለውኝ ያውቃል። ኮሜንት ላይ አይቻለሁ ምናምን። እንደዛ አንቺ ስሜቱ ተሰምቶሽ ያውቃል? ነው አይሰማሽ? በጭራሽ። በዚሁ ሀሳብ ነው መቀጠል የምትፈልጊው? አዎ ምንም እንትን የለውም። ምንም ሰዎች ኦፒኒየናቸውን እንደ መግለጽ ነው እንደዛ ነው እንጂ እንደዛውኛ አይደለም። ሰው ሁላ ላይክ አሁን ወንዶች በተለይ ሲጠይቁኝ እንዳጋጣሚ ነው በቃ እንዳልከው የወንዶች ጠበቃ ነው በቃ ልባል የሚሉኝም እና እኔ ወደዛ በጣም እኮ እንዴት አልፈልግም ምናምን፣ ግን የሆነ እንትን እንዲዝልኝ ስለፈለግኩ ነው እንጂ ባላንስ። እና የሆነ ሰው አግኝቶኝ ምናምን ግን ምን ይሉሻል ፌሚኒስቶች አለኝ ማለት ነው። ብዙ ሰው የሚያይ በቃ ከነሱ ጋር
እንዴት ነው የሚባለው? እንደዚህ ነው የሚባለው። እንደዛ እንደሆንኩ ምናምን ነው። እና እንዳልኩ እነሱ ናቸው እንደዚህ አይነት ኮመንቶችን እንትን ሊሉ የሚችሉት። ወደዛ ሀሳብ በጣም እነሱን የምቃወማቸው ምናምን ሀሳቡን እቃወማለሁ ምናምን፣ ግን እነሱን በጣም እንትን ምል ስለሚመስላቸው እንደዛ የሚጽፉት እነሱ ናቸው። እንደዛ አይነት ሀሳብ ይሰጣሉ። ለምሳሌ ስለ ወንድ ልጅ ቻሌንጅ ወንድ በብዙ መልኩ እንደሚፈተን ትነግሪያለሽ፣ ለማሳየትም ትሞክሪያለሽ። የሴት ቻሌንጅ ምንድን ነው? ሴትነቷ በራሱ ቻሌንጅ ነው በጣም። ማለት እኔ አሁን ስንት ዓመቴ መሰል? 20 ዓመቴ ነው። በዚህ እድሜ ራሱ ሴት ሆነ እንዲህ በጣም እንትን ባይልም እንደኔ ማለት ነው እንጂ ሴት ስትሆን በጣም ብዙ ቻሌንጆችን ታሳልፋለህ። እድሜ አለ፣ ጓደኛ አለ፣ አእምሮ ወይም ደግሞ ይሄ ማቹርድ ካልሆንክ ምናምን ማለት ነው በጣም ከባድ ነው። በተለይ አፍላዎቹ እድሜ ውስጥ ላሉ ሴቶች እኔ አሁን እነሱን እድሜዎች በእርግጥ ምንም ሳይመስለኝ ምናምን አሳልፍ ያለው፣ ግን ቤተሰብም ስለያዘ ይመስለኝ ይሄ የሆነ ጥብቅ ተደርገህ ስትያዛል። ከቤት መውጣትም ብዙም ስለማልወድ ምናምን እንጂ ሴት ስትሆን ይሄ አፍላዎች በቃ ብዙ ነገር ያምርሃል፣ አዲስ ነገር መሞከር ምናምን ትፈልጋለህ ምናምን። እና ሴት ስትሆን ስራ ላይ ጾታ ብቻ ሜቢ አንዳንድ ቦታዎች ላይ ስለምናውቃቸው ተጽዕኖች በጣም ተጽዕኖ ያሳድራል ምናምንና ሴት ደግሞ አይደለም ከሌላ ምናምን ሌላ እንትን በጣም ከሴት ተሽላ መገኘት በቃ ተሽላ መገኘት ትፈልጋለች። የሆነ አምራ መታየት ትፈልጋለች። እና እድሜዋም ጊዜዋም ምናምን በቃ መጠቀም ምናምን ትፈልጋለች ምናምን። እና ሴቶች ብዙ ጊዜ ተጽዕኖ ያሳድርባቸዋል ተጽዕኖ እንትን ይልባቸዋል ብዬ ማስበው ኢንቫይሮንመንታቸውና ጓደኞቻቸው በደንብ በቃ ተጽዕኖ በጣም ያሳድራሉ ብዬ ማስባቸው። ብዙ ጊዜ ላይክ መውጣት ምናምን አልወድምና፣ ግን ምትወጣ ከሆነ እንደ ሴት ምትወጣ ከሆነ ለምሳሌ አብራክ ምትለብስ ልጅ መልበስ ሚስ በጣም አሪፍ ነገር ምትለብስ ከሆነ አሪፍ ነገር ምታረግ ከሆነ እንደሷ አንተ መሆን ትፈልጋለህ። እድሜው ጊዜው ምናምን ያደርጋል እንደዛ። አክቹሊ ይሄ 10 ቤቶችም ውስጥ አይደለም 20 ቤቶች ውስጥም ቢሆን በቃ ሴት ልጅ ምር ማለት ያ ነገር ተጽዕኖ ይሄ ጓደኞቿ ኢንቫይሮንመንቷ ምናምን ተጽዕኖ ያሳድርባታል ምናምን። ሴትነትም ፈተና ይሆናል። እና እንዴት ነው በጣም ቁጥብ መሆን አለብህ ሴት ስትሆን ከብዙ ነገር። እናቴ የሆነ ታይም ላይ እንትኑን ባልነግራችሁም ምን አለችኝ? ከዚህ በኋላ ራስሽን ጠብቂ ያለች ማለት የሆነ ታይም ላይ ነው ያለችኝ። ከዚህ ራስሽን በደንብ ጠብቂ ነው ያለችኝ። ሶ ግዴታዬ ነው ራሴን መጠበቅ ማለት መጥቶ የሆነ ሰው እስኪጠብቀኝ ወይ ደግሞ እንትን እስኪለኝ አይደለም። ከማን ነው የምትጠብቂው? እንዴት ነው የምትጠብቂው? እሺ ያ ትክክለኛ ጥያቄ። ሁሉ ነገር አማረኝ ብላ አትገባ ማለት እሺ የፍቅር ግንኙነት ሊሆን ይችላል ለምሳሌ፣ እሱን እናንሳውና ዝም ብለህ ዘው ብላ አትገባ ማለት እያንዳንዱን ነገር ዲቴል እንዳያደርጋ ነው የነገረችኝ እናቴ። ከሆነ ታይም በኋላ ነው ማውቀድም አልነገርኩም ማውራት የጀመርነው ምናምን እንደዚህ አይነት ነገሮችን ማውራት ጀመረች። አደግኩባት መሰለኝ ማውራት ጀመረች ምናምንና ይሄ ራስሽን ጠብቂ ይሄ እንዴት ነው ቃሉን እሺ ስሜት አለ አይደለ? በጣም የምትገፋፋው ነገር ለነገሮች አሁን ለምሳሌ የፍቅር ግንኙነት ለመጀመር ሊሆን ይችላል፣ ጾታዊ ነገሮችን ለማድረግ ምናምን ጾታዊ ንክኪ አይነት ነገር ምናምን ማለት ነውና አብዛኛው ሴቶች እዛ ጋር ስለሆነ የሚሳሳቱትና እሷ ላይክ ራሴን እንድጠብቅ በደንብ ትነግረኛለች። እና ያ ነገርም በጣም ፈተና ነው። አንዳንዴ ደግሞ ማይሆን ሰው ማፍቀር ራሱ ፈተና ነው። ማይሆን ሰው ሚስ የሆነ ቪዲዮ ሰርቻለሁ። ሴት ልጅ ላይክ እኔ የሆነ ሰዓት ምን አስባለሁ መሰለ ምን አስብ እንደነበር ልንገር። አላፈቅርም ማለት አላፈቅርም በቃ ብለሽ ነበር የምታስብ? ወይኔ መቼም አላፈቅርም ማለት የሆነ ታይም ኢንተርቫል ሰጥቼዋለሁ። በቃ ላይክ መች ነው ማፈቅረው? የሆነ ትምህርቴ እንደዚህ የሆነ ማሳካው ነገሮች አሉ፣ ከዛ በኋላ ነው ማፈቅረው። ሁላችንም እንደዛ ነበር ትምህርቴን ስጨርስ እና ነበር። ለምን እንደምል ታውቃለህ? እንደዛ መሰናክል የሆነ እንዲገጥመኝ አልፈልግም። መሀል ላይ በቃ መሰበር መውደቅ ምናምን አልፈልግም። እና ያንን ደግሞ ማይበት እንትን ብዙ ልጆችን እናያለን። አሁን ሴቶች ይጀምራሉ የፍቅር ግንኙነት ብዙ ቦዲ ካውንት ያላቸው ልጆች አሉ በወጣትነት እድሜያቸው ማለት ይሄ ምንድነው ገና አፍላ ያሉ ምናምን እና አንዴ የገቡበትና
ይለማመዱታል። ከዛ እንትን ይላሉ ምናምንና ከዛ ነገር ራስን መጠበቅ እንደዚህ ካሉ እንደዚህ አይነት ነገሮች ስላሉ ማለት ነውና ከእንደዚህ አይነት ነገሮች ራሴን እንድጠብቅ በደንብ ተነግረኛለሽ ምናምን እና እንደዛ ነው። እሺ ሌላኛው ቤዛ ማነሳለሽ ምንድነው ለምሳሌ ትምህርት ቤት መሄድ፣ ትምህርት ቤት ሄዶ መማር በጣም ረጅም ጊዜ የሴቶች መብት አልነበረም ነበረ። መምረጥ ረጅም ጊዜ የሴቶች መብት አልነበረም ነበር። ወዴት እንደምትመጣ እያወቅኩኝ ይመስላል ፊትሽ። እና ለምሳሌ ስራ ቦታ ላይ እኩል ደሞዝ ማግኘት፣ የስራ ቅጥር ኦፖርቹኒቲዎችን እነዚህ በሙሉ ፌሚኒስቶች በጊዜ ሂደት በረጅም ጥያቄ እየጠየቁ እያሳኩ ወርልድ ዋይድ የሚሆን አገር ውስጥም የሆኑ የሚነሱ ጉዳዮች ነበሩና የዓለም አቀፉና የሀገራችን ተመሳስሎች ቢኖረውም የሚለያዩበት ሁኔታዎች አሉ። እነዚህን ጥያቄዎች እየጠየቁ እያሳኩ ነው የመጣው ይሄ ግሩፕ። ለምሳሌ ከሚያነሱት የምትደግፊው ሀሳብ የቱን ነው? አይ አልፈልግም ብለሽ የምትዩስ የቱን ነው? የምደግፈው ሀሳብ ሴትን ልጅ በጣም የሚያበረታቱበትን ፓርት ማለት እንድትሰራ በደንብ እንድትሰራ ምናምን የሚያበረታቱበትን ፓርት፣ ለተደፈረች በብዙ ስቃይ ውስጥ ላለች ሴት፣ በብዙ ጥቃት ለሚደርስባት ሴት ድምፅ መሆናቸውን እደግፋለሁኝ። የመጀመሪያ የነ ጆርጂን ቪዲዮ አስታኮ መሰለኝ የሰራሁት አይ ቲንክ የነ ጆርጂ ማለት እዚህ ዶቃ ፖድካስት ላይ የሰሩት። ከዛ በፊት ማለት ነው የሆነ እንቅስቃሴ ነበረ፣ በጣም ይወራ ነበር ስለ ፌሚኒዝም ምናምንና ማለት መደገፍ የሚያቆምኩበት አይነት እንትን ማለት ነው። በጣም ወንዶቹን የሚጠሉ እየመሰለኝ መጣ አንዳንድ እንትን ከሚሏቸው ነገሮች ምናምን አንጻርና ከሚሰሯቸው ቪዲዮዎች አንጻር ምናምንና እና ፌሚኒዝም ግቡን እየሳተ መሰለኝ። እኔ ፌሚኒዝም እኮ እንትን አይደለሁም፣ ተቃዋሚ ምናምን እኮ አይደለሁም፣ ግን እየሳተ መጣ መሰለኝ፣ ጎሉን እየሳተ መጣብኝና ያንን ነው እየተቃወምኩ የመጣሁት። ላይ ሁሉንም ቅድም እንዳልኩት ጀጅ ማድረጉን ነው እየተቃወምኩ የመጣሁት። ወይም ደግሞ ይሄ እኩል ሴትና ወንድ እኩል ናቸው የሚለውንም እንትን አልወደውም። ለምሳሌ ማለት በዚህ ጉዳይ ማንም መቶ እንትን ሊለኝ ይችላል። እኔ ሁሌም ከኔ ወንድ ይበልጣል ማለት ወንድ ይበልጣል ሚንስ ለምሳሌ ባሌ ወደፊት ማገባ ባሌ እንዲበልጠኝ ነው የምፈልገው በምንም ነገር ማለት በምንም ነገር። እኔ ረዳት ነኝ ሚንስ የሆነ የሚያስፈልገው ነገር አለ ማለት ነው። የሆነ ላይክ እሱ ምረዳበት እንትን አለ ማለት ነው። እና በሱ እረዳዋለሁ። ግን ለእኔ በቃ እንዴት ነው ራስ ነው ሰው እታዘዝለታለሁ። ከሱ ታች ነኝ በቃ ማለት ከሱ ስር ነኝ ብዬ ነው ማስበው። ይሄ ታች ነኝ ሚስ ይሄ ባርነት ምናምን አይደለም። አሁን እየተባለ ያለውን ነገር አለ አይደል? ይሄ ቤት ውስጥ መሆን እንደ ባርነት፣ ቤት ውስጥ ያለውን ስራ ግን ያውቁታል ማለት እንደዛ የሚሉ ሰዎች ባርነት አይደለም። ቤት ውስጥ ልጅን ኬር ማድረግ ምናምን ባርነት አይደለም። ቤት ውስጥ ያለውን ነገር መስራት ምናምን በፍጹም ባርነት ሊሆን አይችልም። ባርነትም አንድ ወዳጄ ምን አለኝ መሰለህ? እኔ አለኝ በጣም ፋይናንሽሊ በቃ በጣም ስቴብል ብሆን በጣም ስትሮንግ ብሆን ምናምን ሚስቴ ከቤት እንድትወጣ አልፈልግም። ማለት ከቤት እንድትወጣ ሚስ ይሄ ልጅ ገና የተወለደበት ታይም ላይ በተለይ አሁን በቃ እንዴት ነው ልጅ ይወለዳል፣ ለሆነ እንትን ማሳደጊያ ይሰጣል ምናምን ትወጣለች ማለት ለምንድን ነው እናቶች ብዙ ጊዜ እናት እንድታሳድግ የሚፈለገው ልጅን እናቶች ምናምን በጣም ስርዓት አስይዘው ስለሚያሳድጉ ነው። ባይዘዌ በእውነት ማለት ነው። አሁን ብዙ ትውልድ እንደውም እንትን እያለ ያለው ይሄ የሆነ መስመር እየሳተ ያለው የሚመስለኝ ከሚያሳድገው ሰው አንጻር ነው ብዬም አስባለሁኝ። እና አንዳንዴ ብቻ ባርነት አይደለም ቤት ውስጥ ያለ ነገር በጣም ትልቅ ኃላፊነት እኮ ነው። በእውነት እናቶቻችን በጣም ትልቅ ኃላፊነት ነው የሚወስዱት እና ያ ነገር እንደ ባርነት እየታየ መጣ። የሆነ እንደዛ ምናምን መታየትም የለበትም ብዬ አስባለሁና እና ወንዱ በቃ ፕሮቫይደር ነው ላለው ሰርቫይቨር ነው ላለው አይደል? እሷ ቤት ውስጥ ያለውን ነገር ስለምትሸፍን ነው። ረዳት ናት አይደል? ቤት ውስጥ ስለምትረዳው ነው። አሁን ወንድ ልጅ የምትረዳው ሴት ይፈልጋል ማለት የሆነ የምትረዳው በቃ የምትረዳው ሚስ በገንዘብ ምናምን እኮ ላይሆን ይችላል። ሀሳብ አምጥታ የምትረዳው ልጅ፣ እንደዚህ ብታደርግ የምትለው ልጅ፣ የምትጸልይለት ሴት፣ በቃ እኔ ያለውልህ የምትለው ሴት፣ አይዞሽ የምትለው ሴት ይፈልጋልና
ሶ ከወንድ በጣም አንሻለሁ ማለት ወይም ላይክ ማነስ ነው የምፈልገው ምናምን ማለት ከወንድ ሚስ ከባሌ ማነስ ነው የምፈልገው ምናምን ሚስ የእሱ ባሪያ ነው መሆነው ማለት አይደለም። ቦታችንን እንድናውቅ ስለምፈልግ ነው ማለት የእሱም ቦታ አለ የኔም ቦታ አለ እና ድርሻችንን እንድንወጣ ከመፈለግ አንጻር እንጂ ዝቅ ለማድረግ አይደለም። ራሴን በጣም ዝቅ ለማድረግ ምናምን አይደለም እንጂ ወጥቼ እንድሰራ ምን እኮ ችግር የለውም አይደል ማለት ወጥቼ ብሰራ ሰራለሁኝ ላይክ በሁለታችን ፈቃድ የሚሆን ነገር ነው። አሁን ደግሞ ጊዜውም ያስገድዳል። አንተ ወደድክም ጠላህም ሁለቱም ካልተሯሯጠ ምናምን ካላለ እንትን ላይ ይችላል እና ከዛ አንጻር እንጂ ሚስቴ ቤት ሆና ልጆቼ እንድታሳድግ ነው የምፈልገው አለኝ ማለት በቃ ልጆቼ ላይ ቢያንስ እስከ 8 ዓመታቸው ቢያንስ እስከ 7 ዓመታቸው በደንብ እንድትሰራልኝ አለ እና ያለው ነገር ምናምን ነው እንጂ ሴት ቤት ውስጥ እንድትሆን የተፈለገበት እንትን ባርነት አይደለም። እንድትሰራው የሚፈለግ ነገር ስላለ ነው። ቤት ውስጥ ወንድ እኮ ማለት ነው እንዲህ እንዴት ልበል የወንዶች ባህሪ እንዴት በጣም ቻይ ናቸው። ሴቶች ቻይንን በባህሪያችን ማለት የሆነ የመቻልም እንትን እኛ ጋር አለ ምናምን እና ያንን ሁሉ አሁን የህፃኑን ድምፅ ጩኸቱን ምናምን ወንድ ይችላል አይችልም እኮ ለዛ እኮ ለሴቷ የተሰጠው ኃላፊነቱም እና የእሷ ኃላፊነት ስላለ ምናምን ቤት ውስጥ ያለውን ነገር እንትን ብትል ምናምን እና ወንድን በጣም ማስበለጥ ሳይሆን እንዲበልጠኝ እፈልጋለሁ። እኔ ፐርሰናሊ በምንም ነገር ወንድ ላይክ የኔ የሚለው ሰው እንዲበልጠኝ እፈልጋለሁ። ፋይናንሻሊም ሊሆን ይችላል፣ ሜንታሊም ሊሆን ይችላል። በብዙ ነገር እንዲበልጠኝ እፈልጋለሁ። በቃ እንደዛ ነው የምቀበለው የኔን ወንድ። እሺ፣ ግን ለምሳሌ የምትወጂው ልጅ መቼም መርጠሽ አይደለም የምትወጂው አይደለም። ያው ማዘር ተጠንቀቂ ብላሻለች። እርግጥ በደንብ ተጠንቀቂ። ብዙም አያስፈራም። መጠንቀቅ ውስጡ ፍርሃት አለ። ማስተዋል ካስተዋልሽ በቂ ነው። ነገሮችን በማስተዋል ከሄድሽ ብዙ የሚሸውድ ነገር የለም። በጣም አብዝቶ መፍራትም ወደዛ መንጋጋ ውስጥ ሊከትሽ ይችላል፣ ወደ ፈራሽው ነገር ሊወስድሽ ይችላል እና ይሄ የምትወጂው ልጅ በደሞዝ ቢያንስሽ በቃ አንቺ ጥሩ ተምረሽ ጥሩ ደሞዝ ቢከፈልሽ ወይንም ጥሩ የኢንካም ሶርስ ቢኖርሽ እና የምትወጂው ልጅ ደግሞ ላይኖረው ይችላል። አንዳንድ ጊዜ ደግሞ ብዙ ነገር አንጻራዊ ነው። ለምሳሌ አንቺ የምትወጂው አይነት ወንድ ስማርት ብለሽ የምታስቢው አይነት ወንድ ላይሆን ይችላል። ግን ፍቅር ያዘሽ ምን ታደርጊያለሽ? እሺ እኔ እንዴት መሰለህ ፍቅር የሚይዘኝ ጀግና ነባክ። እንዴት መሰለህ ፍቅር የሚይዘኝ በሰንጠረዥ ነው እንዲያስቀምጥሽ ፍቅር የሚይዘኝ ቲክ የእውነት ራሴን በጣም አስተውየዋለሁ። ናይስ ጌታን የምሬን ነው። አሁን ከዚህ ጋር ምናልባት ላይሄድ ይችላል፣ ግን ላቭ ኢዝ ናት ብላይንድ ብዬ ቶታሊ አያግሪ ይዛት አምናለሁኝ። በጣም አያለሁኝ ማለት አያለው ሚስ በጣም ነው ነገሮች እንዲቴል ማየው ነው እና ደግሞ ከኔ በላይ ለእሱ አስባለሁ። አሁን እኔ ፋይናንሽሊ በለጥኩት ችግር የለውም እኮ ለእኔ መብለጥ በእውነት ችግር የለውም። እኔ ግን ለእሱ አስብለት ማለት ምን አይነት ስሜት ይሰማ ይሆን የሚለው ነገር ይደብረኛል። በቃ እንዲበልጠኝ ስለምፈልግ ኧረ ልጆቹ ቀለጡ እዚህ ጋር you have good heart በሚገርም ሁኔታ። እሺ እውነት ላይክ ደስ ላይለው ይችላል ብዬ አስባለሁኝ ምናምን ነው በቃ የሆነ ነገር ከኔ ሲያንስ እንዲበልጠኝ የምፈልግበትም አንዱ ሪዝኔ ያ ነው ማለት በቃ ላይክ በልጦ መታየት አለበት። የሆነ ቤት ውስጥ ሞገስ አለው የሆነ ወንድ ሲበልጥ ወይ የሆነ በቃ ሲሰማ ያለው እንትን ምናምን አለ አይደለ? ገንዘብ ኖሮኝ እኔ መሰማት አልፈልግም ማለት አስበው እስኪ የሆነ የአስቤዛውን ነገር ምናምን በቃ የሆነ ስለ አላቅም ብቻ እኔ ነገሮችን አሁን እሱ ላይክ መወሰን ያለበትን ነገር እኔ መወሰን ለእሱ አእምሮ ተጠንቅቄ ነው በቃ በአጠቃላይ ልል የፈለግኩት ከኔ በላይ ለሱ ነው ማስብለት በደንብ ማለት ነው። እና ያ ነገር ስለሚያሳስበኝ ነው በጣም በማህበረሰቡ እንዲያደርግ የምትፈልግ ያ በማህበረሰቡም ሊሆን ይችላል አክቹሊ ማንም ላይ መለከተው ይችላል እኛ ከገባን ምናምን ግን ላይክ ማንም እኮ አይመለከተው ምናምን ብለህ ገብተህ አሉ እውነት በጣም ጥቃቅን ነገሮች አሉ ምናምንና ፊል ያደርግብሃል በጣም ልቡ እንትን ሊል ይችላል ሊወርድብህ ይችላል ምናምንና አስበው እኔ ስራ ምናምን መጥቼ እሱ ቤት ውስጥ ልጅ እንትን ሲል ምናምን ማለት አረን ነው ምንም ነው ሴንስ ማይሰጠኝ እኔ አላቅም በእውነት ማለት ነው። እና ከኔ እንትን እንዲል አልፈልግም ነው በቃ የሆነ ነገሮችን ከኔ
በላይ ሆኖ እንዲፈልጋል። ቆንጆ ነው። እኔ ስሜትሽን I really appreciate that። ግን ደግሞ ፍቅር ብላይንድ አይደለም ብለናል ብለሻል። እኔም አምናለሁ ማየት ይችላል ብዬ አስባለሁኝ። ለምሳሌ ሲመጣ እንትን አይደለም ይሄ ልጅ ሲመጣ ኤክስቼንጅ አይደለም የመጣው ገባሽ? በሆነ ነገር እንደ ባርተሪንግ ሲስተም ልትቀያየሩ አይደለም የሚመጣው። ሲመጣ ፍቅር ሰጥቶሽ ፍቅር ሊቀበል ነው የሚመጣው። ያንቺ ትልቅ ደሞዝ መያዝ ያንቺ እንዳልኩሽ እኮ ይሄ የወንድነቱን ሮል ውሰጂ ምናምን እያልኩሽ አይደለም። ወንድነት ሮል ምናምን ሲባል ራሱ ብዙ ነገር አለው። አይ አንደርስታንድ ዛት እና ሲመጣ ለኤክስቼንጅ ካልመጣ ያንቺ ለምሳሌ በትምህርት ልትበልጪው ትችላለሽ። ፒኤችዲ ሊኖርሽ ይችላል። እሱ ፈርስት ዲግሪ ሊኖረው ይችላል። ጥሩ ደሞዝ ሊከፈልሽ ይችላል። እና ያንን አንኮምፈርተብል ካረገው በዛ ምክንያት ትንሽነት ከተሰማው የመጀመሪያ ለምን ይሰማዋል ነው። ምክንያቱም የመጣው ፍቅር ሰጥቶ ፍቅር ሊቀበል ነው። የመጀመሪያ ለምን ይሰማዋል። ሁለተኛ ያ ስሜት ከተሰማው የአንቺ ኃጢአት እዚህ ላይ ምንድን ነው? እኔ እንዳልኩ ኃጢአት አይደለም፣ ግን እኔ እንደዛ ስለማሰብ እንጂ መጥፎ ነገር ወይም ደግሞ ኃጢአት አይደለም። አሁን ብበልጠውና ለምሳሌ እሱ ባይኖረው እኔ ቢኖረኝ ብጋብዘው ምናምን ኖርማል አይደል? ስለ በቃ ኖርማል ማለት ከሌለው ትረዳለህ አይደለ? ግን ላይክ የሆነ እንዳልኩ ቅድም የሆነ አይነት ስሜት እንዳይሰማ መጣ። ፍቅር ብሎ ነው የመጣው። ባይዜ ሲመጣ እኮ ኖርማል ነው፣ ፍቅር ነው። ላይክ ተዋደን ተፋቅረን በሁለታችን መካከል ፍቅር አለ። እሱም ግን ሰው ነህ። እኔ በጣም እርግጠኛውን የማወራውን ነገር ነው ማስበውን ነገር ነው የምነግርህ። ቀን በጨመረ የሆነ ነገር እንትን ባለ ቁጥር በጣም እርግጠኛ ነኝ ይሰማዋል። በተለያየ አጋጣሚ ሊሰማው ይችላል፣ ማለት ሊደብረው ይችላል። የኔ እንትን ማለት ምናምን እኮ አይደለም፣ ግን የሆነ የእሱ እንትን ሊሰማው ይችላል ብዬ ስለማሰብ እንጂ ሁለታችን የምንፋቀር ከሆነ እሱም አፍቅሮኝ እኔም አፍቅሬው ብቻ ተፋቅረን የምንኖር ከሆነ የኔ ፋይናንሽሊ መብለጥ ዳንት ማተር የኔ ፐርሰናሊ ነው ባይዜ ይሄ ፐርሰናሊ ለሱ ከማስበው አንጻር እንጂ እንደዛ ለማለት ምናምን አይደለም። በቃ ፐርሰናሊ እሱ ምናልባት እንደዚህ ይሰማ ይሆን ምናምን ከሚለው አንጻር ነው። ለምሳሌ እንበልና አሁን እንዳልኩሽ በትምህርት በገቢ ምናምን በለጥሽውና የወደድሽው ሰው ደግሞ እንደዚህ ቢሰማው ለሱ ብለሽ የምትቀንስሽው ነገር ይኖራል ማለት ነው። ራይት? አዎ። ወይ ደግሞ አለቅም ከኔ የሆነ ነገር እንትን ብዬ ወይ የሆነ ብቻ ከኔ ተሽሎ እንዲገኝ አድርጌ ገፋፋዋለሁ በደንብ ማለት ነው። ምክንያቱም የኔ ሰው ነው የኔ ሰው ስለሆነ በቃ ጥሩ እንዲሆንልኝ ማለት ከኔ የተሻለ ነገር እንዲኖረው ምናምን በደንብ እንትን እላለሁኝ። ፑሽ አደርገዋለሁ በእርግጠኝነት። እንደዛ ማደርግ ነው የሚመስለኝ ደስ እንዲለኝ ማለት ነው። በቃ እሱም ደስ ብሎት ማየት ስለምፈልግ። አሁን እኮ እያነሳሽው ያለው ሀሳብ በነገራችን ላይ በጣም ብዙ ቤቶችን በትኗል። ብዙ ብጥብጥ ፈጥሯል። የሆኑ ቦታዎች ላይም በሴት ተበለጠ፣ እሷ አዘዘችው፣ ከዛ በኋላ እንትን ሆነ። ይሄ ማህበረሰባችን ላይ የምናየው እውነታ ነው። ይሄ እውነት ግን ሪሊ እውነት ነው ወይ እንጠይቀው ብዬ ነው እነዚህን ጥያቄዎች ደጋግሜ ማነሳለሽ። ምክንያቱም ካልጠየቅነው እውነት ሆኖ ሊቀጥል ነው። የምርም አሁን እኮ በጣም ብዙ ሰክሰስፉል ሴቶች እየመጡ ነው። በጣም ብዙ ዶክተሮች፣ በጣም ብዙ ኢንጂነሮች፣ ነጋዴዎች በጣም እየመጡ ነው ያሉት። ዞሮ ዞሮ እየተጋባን መኖር አለብን አደለ? ተዋደን ተጋብተን መኖር አለብን። ራይት? እና ግን ይሄ አሁን አንቺ የምትዩ ሀሳብ የብዙ ሰው ቤቶችን በትኗል። መሬት ላይ ያለው ፋክት ይሄ ነው። ግን ወንዶቹስ መቼ ነው እንደዚህ የበታችነት የሚሰማቸው? ሪሊ እኔ አሁን ፐርሰናሊ ብትጠይቂኝ፣ ለምሳሌ እንዳልኩሽ ሚስቴ ከፍ ያለ እንትን ቢኖራት ኢንካም ብታመጣ በትምህርት ብትበልጠኝ በስልጣን ብትበልጠኝ እና
እንደነዚህ አይነት ነገሮች ውስጥ ብገባ እና ከሷ ጋር ብገናኝ ኩዌሽን አደርጋለሁ። ኩዌሽን ማደርገው ይታወቃል። ብዙ ጊዜ ኦነስት ሆነን ስለማናወራ ነው እንጂ because I have this money now I'm going to do use this የሚል አቲቲዩድ ካላት ይረብሻል። ልረበሽ እችላለሁ፣ ምክንያቱም እሷ የምትሰጠኝ ኢነርጂ ስለሚሆን። እሷ ግን ሃምብል ከሆነች፣ በደሞዟ ሃምብል ከሆነች፣ በኢንካሟ ሃምብል ከሆነች፣ በትምህርቷ ሃምብል ከሆነች እንዴት ነው የእሷ ከፍ ብሎ መገኘት እኔን የሚረብሸኝ? ጥሩ ፖይንት አነሳክ። ጥሩ ፖይንት። ምክንያቱም አሁን ላይክ ሴት ልጅ ስትበልጥ የሆነ አንድ ላይ እንትን የሚላት እንትን አለ ማለት አንዳንድ ጊዜ ማለት እንዳልከው ልቧ ሃምብል ከሆነች ምናምን ማለት ነው ችግር የለውም። ግን እንድትታበይ ማለት ወንዱ የሚያደርገውን ነገር ገንዘብ አለኝ ሰው አደርጋለሁ ሰው አያስፈልገኝም። አሁን እኮ እንደዛ ነው አብዛኛው እንትን ላይ ካየ ማለት ላይክ እሱ የሚያደርገውን ነገር እኔ ያደርጋለሁ። ምንም የእሱ አስተዋጽኦ አይታያቸውም። እንደውም ማለት ነው እዚህ ጉዳይ ላይ አውርቻለሁኝ። ሴቷ ፋይናንሻሊ በጣም አሪፍ ቦታ ላይ ስትሆን ማለት ነው በቃ የወንዱ እንትን አይታያት ማለት ምን ብለን ስለምናስብ መሰለ ሰርቫይቭ ያደርጋል እሱ ብለን ፕሮቫይደር ስለሆነ እሱም በቃ ብለን ስላሰብን እንደዛ ብለን ስላመንን ማለት ነው በቃ ኔቺ ላይክ ምንም እንትን እንደማትል ነው የምታስበው። በቃ ምንም እንደማይጎልበት። ግን ቤት እኮ ሲመጣ እሱ የሆነ ሌላ እንትን እኮ አለው። በቃ የሆነ የራሱ የሆነ አስተዋጽኦ እኮ አለው ምናምን እና ሜቢ ልቧ ሃምብል ከሆነ ምናምን በቃ በጣም ትሁት ከሆነች ምናምን ኢትስ ኦኬ። በጣም አብዛኛዎቹ ግን በገንዘብ እንትን ሲሉ ላይክ አሁን እሷ ማዘዝ ትችላለች፣ ምንም ነገር ማድረግ ትችላለች ምናምን እና የገዢነቱን እንትን እንዳትወስደው ከሚለው አንጻር ነው። ግን ሃምብል ከሆነች ምንም ችግር የለውም ብዬ አስባለሁ። የእሷ ልብ የሚወስነዋል በደንብ። የሚያስታብያት ከሆነ ቅድም እንዳልኩ ነው ሙጋቤ እንዳለው ላይክ ገንዘብ ሲኖራት ባል የሆነች ይመስላታል የሚለው ከመሬት ተነስቶ አይደለም በእርግጠኝነት እንደዛ ያለው። ስላየው ማለት ነው እንዳልኩ ማወራው ዝም ብዬ አይደለም ማየው ነገር ስላለ ምሰማው ነገር ስላለ ነው። ከዛ አንጻር ተነስቼ ነው የማወራው እና እንደተባለው ልቧ በቃ በጣም ትሁት ከሆነች ምናምን ጥሩ። ግን ገንዘቡ ላይክ ገንዘብ ስላላት የምትታበይ ከሆነ it's so hard for the man። ለወንዱ በጣም ከባድ ነው የሚሆነው። ቴንክ ዩ። እያወራን ያለ ነው ስለ ወንድና ሴት፣ ስለ ሪሌሽንሽፕ ወንድ መጠንከር ስላለበት ጉዳይ ነው። ለዛ የሚቀጥለውም የሚሆነው ምንድን ነው? ለምሳሌ ቤዛ ብታገቢ እና ልጆች ቢኖርሽ ባልሽ የሚወስነው ውሳኔ አንቺንም ልጆችሽንም አፌክት ያደርጋል አይደለ? እሱ የሚወስነው ውሳኔ ልክ ባይሆን ምንድን ነው የምታረጊው? ልክ አለመሆኑን እያወቀ just because I'm a man, I am the head of the house, we should do this ብሎ ቢል ምን ታረጊያለሽ? በጣም ልነግረው በጣም ላስረዳው ሞክራለሁ ማለት በቻልኩት መጠን ሁሉና ባላገባና እንትን ብል ላይክ በጣም ብዙ ውሳኔ አለኝ ማለት የራሴ ሆነ። ግን አግብቼ ቤት ውስጥ ገብቼ ማለት ትዳር ሆኜ ልጅ ወልጄ አዛዥ ነው ቤት ውስጥ ማለት ይሁን ነው የሚለው። ትክክል አይደለም፣ ትክክል ካልሆነ ትክክል ካልሆነው ነገሩ ጋር አልተባበርም ማለት ትክክል አይደለም ብሎ ላይክ ትክክል አይደለም ብዬ ካመንኩትና እሱም ራይት እንዳልሆነ ካወቀው ነገር ጋር አልተባበርም። እነግረዋለሁ ማለት እሱማ ይሄውልሽ ያውቀዋል አይደል? ሴናሪዮ ነው ክሬት ያደረግነው ነው። አያውቀውም፣ እሱ አላወቀውም፣ አልታየውም። ምክንያቱም አንድ ሀሳብ እኮ እዚህ ጋር ቢቀመጥ ቤዛ እኔ እነሱ የሚያዩበት መንገድ በጣም ይለያያል። እዛ አሳለፈው ያንን ውሳኔ። ምክንያቱም መጨረሻ ላይ ብዙ ጊዜ አሁን አንቺም እንዳስቀመጥሽልኝ ባል ወንዱ ይወስናል እነዛን ነገሮች። ቤዛ ደግሞ ያ ነገር የሆነ ነገር ይዞ ይመጣል የሚል ፍርሃት አለሽ። በዚህ ጊዜ እንትንሽን ማወቅ ስለፈለግኩ ነው። how you tackle እንዴት አድርገሽ እንዲህ አይነት ሲቹዌሽኖችን እንዴት ናቪጌት አድርገሽ ታልፊያቸዋለሽ? እንግዲህ
ነግሬውም ላይ ካልሰማኝ ምክንያቱም በቃ አንዳንዴ ድርቅ የሚባልበትም ነገር አለ። ሰው አንዳንዴ ድርቅ የሚልበት ነገር ነው። በጣም ልመክረው ልክ እንዳልሆነ በጣም ላስረዳው ሀምብሎኝ ላስረዳው ሞክራለሁ በደንብና ሀምብል ሆነ ብቻ አይደለም አንዳንዴ ቁጥም ትሆናለህ ማለት ልክ እንዳልሆነ ለመናገር። አሁን ለምሳሌ እኔ በጣም አግሬሲቭ የሆንባቸው ፓርቶች አሉ። በተለይ አንዳንድ ነገሮች ልክ ካልሆኑ በጣም በቃ ተቆጥቼ ነው የምናገረው ምናምንና እንደምስቃ ወይ እንደማወራው ምናምን ላይሆን ይችላል። በቃ ያ ነገር ልክ ካልሆነ ነግረዋለሁ። ከዛ በጣም አግሬሲቭ ሆኜ ተናድጄ ተናግሬ ወይም ደግሞ እንደዚህ አይደለም ምናምን ብዬ ካልሰማኝ ያለኝ አማራጭ ቫሊ ነው አይደል? አሁንም በቃ በትህትና መጠየቅ ወይም ደግሞ መንገር ነው። እንደዛም ሆኖ ካልሰማኝ ግን ከመጸለይ ውጭ አማራጭ የለኝም። ምክንያቱም በቃ እሱ ነው ያለው አጠገቤ፣ ማንም የለም ማለት እሱና እኔ ነን አይደል? ከዛ ልጆቼ እሱ የሚያስተላልፈው ውሳኔ ቤቱን ይገዛዋል። ለእግዚአብሔር መንገር ነው ካልሆነ በቃ ምንም ማድረግ አልችልም። ለእግዚአብሔር መንገር ነው ስትይ ለምሳሌ እንደ አንድ ፕሮቴስታንት ክርስቲያን ለምሳሌ ቸርች ውስጥ አሁን 20 ዓመቴ ነው ብለሽኛል። ልጆች፣ ሴቶች፣ እናቶች እንዴት ነው የሚጠበቁት? ለምሳሌ ፌሚኒዝም የሚያነሳውን ጥያቄ እንትወው እና እንዴት ነው ቤተክርስቲያኗ የአስተምሮት ሂደቱ ሴቶችን የሚጠብቀው? በምን መልኩ ነው? ከምን አንጻር? ለምሳሌ በትዳር ችግር ቢፈጠር ሪሌሽንሽፕ እንዴት መጀመር እንዳለበት ወይንም ወደዛ ሲካሄድ የራሱ ሃይማኖታዊ ጆርኒዎች አሉት አይደለ? እንዴት ነው? ለምሳሌ እኔ ያለሁበት ቸርች ውስጥ ትምህርት ይሰጥሃል። ላይክ ወጣት ስትሆን ብዙ ትምህርቶች ይሰጡሃል ከጾታዊ ግንኙነቶች ጋር በተያያዘ ምናምንና ግዴታ ማሳወቅ አለብህ። ለምሳሌ የፍቅር ግንኙነት ስትጀምር ማሳወቅ አለብህ። ለማን? ለቤተክርስቲያን መሪዎች፣ አስተማሪዎች ምናምን አለው አይደለ? ለእነሱ ታሳውቃቸዋለህ። ከዛ በኋላ ትምህርት ይሰጥሃል። ማለት ብዙ እንዲቆይ አይፈለግም። እንደውም ብዙ እንዲቆይ ምክንያቱም እንድታገቢው ነው የሚፈለገው። ግን እንትኑን ይወስነዋል። ላይክ ያንተም ውሳኔ እንዳለ ሆኖ በተለይ ሴት ልጅ አሁን እኔ ስማር ሴት ልጅ ከ18 ዓመት በላይ ከሆነች ወንድ ልጅ ደግሞ ከ23 መሰለኝ ካልተሳሳትኩ አርሙኝ፣ እንደዛ መሰለኝ የተባልኩትና ፍቅር ውስጥ ወይም ትዳር ውስጥ ቢገቡ ኖርማል ነው። ተዋደው ተፋቅረው ምናምን ከሆነና ትምህርት ይሰጥሃል፣ በደንብ ትማራለህ ምናምን። ከትዳር በፊት ማድረግ የሌለብህ ነገር በደንብ እንትኖችን ትወስዳለህ ምናምንና። ተምረሻል አንቺ? አንዳንድ ትምህርቶችን ማለት እንዲህ ኮንቲኒስ የሆነ ምናምን ሳይሆን አሁን የፍቅር ግንኙነት ቢኖረኝ ምናምን እማራለሁኝ ወይም ደግሞ ለትዳር ስፔሻሊ ይሄ ክላስ አለ ማለት ነው። የሆነ ታይም አላቸው። የሆነ ታይም እንትን ይባልና በቅርብ ራሱ እንደነበረ ማስታወቂያ ይቻለሁ ብቻ እንደነበረ ሆነ ተዚህ ይለኛልና አለ ትምህርት አለ። ከዚህ አንጻር ትዳር ውስጥ ደግሞ አሁን እንዳልከው እንደዚህ አይነት ኬዞች ሲፈጠሩ ወደዛ እንመለስና ትዳር ውስጥ እንደዚህ አይነት ነገሮች ሲፈጠሩ መጀመሪያ እኔ የምመክረው ዋይዜ ማንም ማለት ትዳርም ሆነ ፍቅረኛሞችም ሆኑ ራሳቸው ቢፈቱ ብዬ ነው ማስበው። ምክንያቱም ሌላ ሰው ማስገባት በቃ ሌላ ችግር እንትን ምንድነው ማባዛት ነው የሚሆነውና ባይብል የሚል በቃ ሁለት ለምሳሌ ጓደኛ አብሮ ያለ ሰው ምናምን ቢያጠፋ ሄደ ምንድነው ብቻ መጀመሪያ ታናግረዋለህ። ከዛ በኋላ ሁለተኛ ሶስተኛ ሰው ከዛ ለቤተክርስቲያን ሽማግሌዎች እያለ ነው የሚቀጥለው ምናምንና እንሄዳለን። ስለ ቸርች ቤተክርስቲያን በራሷ የምትሰጣቸው ትምህርቶች፣ ምክሮች አሉ። ያንን ትወስዳለህ። ከትዳር በፊትም ከትዳር በኋላ እንደዚህ አይነት ነገሮች ሲፈጠሩም ሶልቭ የሚደረግበት የራሱ የሆነ ወይም አለ መንገድ አለ። እንደዚህ አይነት ነገሮች ላይ በተለይ ዩአር ያንግ በደንብ ገና ቱ ያንግ እና 20 ማለት ገና መጀመርች ነው እና ቤተክርስቲያን የሚያስተምረው ትምህርት ሁሉ ምቾት ሰጥቶሻል? ምንም እዛ ውስጥ ዳውት የምታደርጊው የምትጠይቂው ነገር የለም? ስትማር እንዴት ነው ለምሳሌ ይሄ ወጣት ሆነ ማለት ይሄ ከትዳር በፊትም አሁን ከትዳር በፊት ለመታጨት ወይ ለመዳር ያሰቡ ሰዎች የሚማሩት ትምህርት አለ። እዛ ውስጥ አልገባውም እኔ ገና ስለሆንኩኝ ማለት ነው። ያንን አላውቅም። ምን እንትን እንደሚሏቸው ምን እንትን እንደሚሰጧቸውም አላውቅም። ግን
ከብዙ ነገር አንጻር ተምሬያለሁ። ማለት አንዳንድ ኮርሶችን ሰጥተውናል ወስደናል እና ኢትስ ናት ኦንሊ ስፒሪቹዋል ብቻ ነው አይደለም። ከብዙ ምክንያቱም ዓለም ላይ ነው እየኖርን ያለ ነው። ከብዙ ሰው ጋር ነው የምትገናኘው፣ ከብዙ ማህበረሰብ ከብዙ አስተሳሰብ ካለው ሰው ጋር ነው የምትገናኘው። ከዛ አንጻር የምትወስዳቸው እንትኖች አሉ። አሁን ለምሳሌ ከጤና ጋር በተያያዘ ከሴክሹዋል ነገሮች ጋር በተያያዘ ከምንድን ነው ይሄ ራስን ማርካት ምናምን አይነት ከነሱ ጋር በተያያዘ ምናምን በጣም ግልጽ ነው ትምህርት ቢሰጡን። እኔ ደግሞ በጣም እንድጀዋለሁ ማለት ከሆነ ነገር ይጠብቃል፣ ላይክ ማወቅ ይጠብቃል ከሆነ ነገር እና ትንሽ ሆነን ነው እንደዚህ አይነት ነገሮችን በደንብ ዲቴል እያስተማሩን እያሳዩን ምናምን እየነገሩን የነበሩትና ጤና ላይ የሚሰሩ ሰዎች ምናምን ስለነበሩ ከዛ ላይ ደግሞ መንፈሳዊም ነገር አለና ከዛ ጋር አያይዘው በደንብ ያስተምሩናል። በተለይ ደግሞ አሁን ኖርማል እየሆነ የመጣው ከጋብቻ በፊት ሴክስ በጣም ሃርድ ነው። በቃ በተለይ እኛ ቸርች በጣም ሲሪየስ እንደ ትምህርት ሲሰጠን ራሱ በጣም ሲሪየስ ተደርጎ ነው የሚሰጠን። ማንኛውም ሃይማኖታዊ ሰው ይደግፈዋል ብዬ አላስብም። ፐርሰናሊ እኔ በጣም መቃወም ሰው ነኝ ይሄንን ማለት ነው። ከትዳር በፊት ሴክስን በጣም ከሚቃወሙ ሰዎች ውስጥ ነኝና እንደዛ እንደሆንም አድርገው ያሳደጉ ፋሚሊዎች፣ ቤተክርስቲያን በጣም የሰሩብኝ እንትኖች አሉና ከዛ አንጻር አሁን ኖርማል እየተደረጉ የመጡ ነገሮች ላይ ዲቴይል ተምረናል። ዲቴይል በቃ አእምሮ ላይ የፈጠሩ ነገሮች የተፈጠረ ነገር አለ ከልጅነት ጀምሮና ያንን ነው ከዛ አንጻር ነው። ቅድም ትንሽ ለመነካካት ሞክረን ነበረ። ለምሳሌ አሁን ያለንበት ዓለም በጣም ቻሌንጂንግ ነው። ቻሌንጅ የሚያደርገው አንደኛው ቻሌንጁ ኢኮኖሚ ነው። ባልና ሚስቶች አብረው ቢኖሩ በጣም የተለየ ኢንካም ከሌለ በስተቀር በተለይ ይሄ አቬሬጅ ላይፍ የሚኖረው ሰው አንዱ ብቻ ሰርቶ ብዙ ጠንካራ ቤት ለመገንባት ይቸገራል። ሴቷን መስራት አለባት፣ ወንዱም መስራት አለበት። ይሄ ፋክት ነው። ለምሳሌ ያላጠነከርናት ሴት ቤት ውስጥ ጎበዝ ያልሆነች ሁሉንም ነገር እሺ ብላ የምትቀበል ሴት ወታ ምን ያህል ልትጋፋ ትችላለች? ወታ ምን ያህል ቻሌንጆችን መቋቋም ትችላለች? ምን ያህል ፕሮዳክቲቭ መሆን ትችላለች? በጣም ከባድ ነው ለእንደዚች አይነት ሴት ማለት ከስር መሰረት ነገሮችን እያየ ወይም ላይክ በጣም እንደዚህ ነገሮችን እንድትጋፈጥ ሆነ ካላደግ በጣም ፈሪ ከሆንክ ወይም ደግሞ ነገሮችን መጋፈጥ ምትፈራ አይነት ሴት ከሆነች በጣም ከባድ ነው። ምክንያቱም ያለንበት ጊዜ እንዳልከው ነው፣ በጣም ከባድ ነው። በቃ ከብዙ ነገር አንጻርና መሰራት ያለበት ነገር ብዬ አምናለሁ። ማለት የሆነ እድሜ ላይ መጥቶ የሚገባ ነገር አይደለም። በቃ ከሆነ ታይም ጀምሮ እየተሰራ የሚመጣ ነገር ነው። በቃ እያንዳንዱ ነገርና ካልተሰራች ፋሚሊም ይሁን ማህበረሰቡም ይሁን እራሷ በራሷ ለምሳሌ እኔ አንደኛ እግዚአብሔር ነው የሰራኝ፣ ሁለተኛ ራሴን በራሴ ነው የሰራሁት። ማለት በቃ ብዙ ነገር ያስተማርኩት ራሴን ለራሴ ማለት ነው። ከማየው ከምሰማው ከገጠሙኝ ነገሮች አንጻር ራሴን ያስተማርኩት ራሴ ነኝ። ጥፋት ሳጠፋ ራሴን መቆጣው ራሴ ነኝ። ማለት ቤዝ ነው። በቃ ልክ አይደለሽም፣ እዚህ ጋር ልክ ካልሆንክ ልክ አይደለሁም። በቃ ማለት ማቆም ካለብኝ አቆማለሁ የሆነ ነገር ማለት ነውና እንዳልኩ በቃ የሆነ ጥሩ አቋም ኖሮክ እንድታደግ የሚያደርግ ፋሚሊ ላይኖር ይችላል። ዲቴል እኮ አያወራህም አይደል? አሁን ምናልባት ከዚህ በኋላ ያለው ምናልባት ወይም አሁን ያለንበት ጀነሬሽን ሊሆን ይችላል ትንሽ እሱንም፣ ግን በፊት የነበረው ፋሚሊ እኮ መጥቶ ዲቴል ነገሮችን አያብራራልህም ማንም ምናምንና ይሄ ራስን የማብሰል ሂደት ማለት በቃ አላቅም፣ እሱን የተጠቀምክ ይመስለኛል። አንደኛ እንዳልኩ እግዚአብሔር ነው እንጂ ቢሆነ በራሴ ምነው አይደለም። ግን ነገሮችን በጣም አስተዋይ እንደሆን ይሄ መጋፈጥ የሆነ ነገርን መጋፈጥ ምናምን እኔ ምንም ሰራለሁ። ለምሳሌ ወደዚህ ሙቭ ሳደርግ ምንም ነገር ሰራለሁ ብዬ ነው የመጣሁት። በቃ ምንም ነገር ሰራለሁ። ከዛ በኋላ ራሴን ምክንያቱም አውቀዋለሁ ቤዛ የት ቦታ መድረስ እንደምትችል አውቃለሁ። ቤዛ የት ቦታ መገኘት እንዳለባት አውቃለሁኝ። ከዛ አንጻር ራሴ ላይ በደንብ ሰርቻለሁ ብዬ አስባለሁ። እና ብዙዎቻችን ሰው ስለምንጠብቅ አሁን ብዙ ሰዎች የሚረዳኝ ሰው የለም፣ ማንም አልነበረም የሚረዳኝ። ማለት
መቶ በቃ ማንም ሰው ባይዜ የውስጥህን ምናምን አይረዳልህም። ማንም ሰው የውስጥህን ነገር አያውቅልህም። በእውነት ሲሪየስ ማለት በቃ በጣም ሲሪየስ ሆንኩበት ነገር ነው ይሄ ማለት ነው። ከተረዳኝ የሚረዳኝ እግዚአብሔር ነው። ሲቀጥል እኔ ነኝ ራሴን ማውቀው ማለት እኔ ነኝ ራሴ የምረዳው ባህሪን ብዙ ነገሬን ማውቀው ራሴ ነኝ። ቻሌንጅ ቢመጣ እንዴት ነው ቤዛ ማለፍ ያለብሽ? የሆነ ነገር ቢገጥመኝ እንዴት ነው ላይክ ሶልቭ ማድረግ የምችለው? ቅድም እያልኩኝ ነበር፣ ለምሳሌ ቤተሰቦቼ ይከለክሉኝ ነበር ምናምን። በታይሙ ለምን ይከለክሉኛል እላለሁ። የሆኑ ነገሮችን ለምሳሌ መውጣት ሊሆን ይችላል። ላይክ መጥፎ ቦታ እኮኝ አይደለም፣ ግን ከለኔ ከማሰብ አንጻር ነው እንትን የሚሉኝ የነበረው ምናምን እና መከልከላቸው ልክ ነው። ላይክ ማጣቴን ወደዋለሁ። ማጣቴ ሚንስ በጣም ተቸግሬ ባይሆንም ማለት ነው። አንድ አጋጣሚሽን ንገሪኝ፣ ችግር የለም። የሆነ ታይም ላይ የሆነ ሰው ምናለኝ መሰለህ ላይክ በቃ የሆነ መውጣት መግባት አይነት ነገር በቃ ብዙም ሰፈር ውስጥ አልታይም አይነት ነገር፣ ግን ወጣለሁ እገባለሁ አይነት ነገር፣ ወይም ስራ ሲሄድ ምናምን እና የሆነ ሰው ያየኛል ላይክ ፋይናንሽሊም ጥሩ ነገር ላይ ያለ ሰው ምናምን አይነት ነገር እና ምናለኝ በጣም የበሸኩበትን ነገር ነው እንደው ባየው ይሄንን ምናለኝ እንትን ልበልሽም ላይ ከኔ ጋር አብረሽኛ ውሪና ምናምን አይነት ነገር ያው ሌላ ነገር ነው የታሰበው እንትን በይና ህይወትሽን ልቀይረው ከዚህ ህይወት ምናምን አይነት ነገር ማለት ነው። ምን ሆነ ህይወቴ ምንም አልሆነ ማለት እኔ ላይ ተመችቶኛል እኮ ምንም ያጣሁት ነገር ምናምን የለም እኮ። ግን ሰዎች አንተን ሲያዩ የሆነ በቃ እኔ አሁን ለምሳሌ በገንዘብ መቼም ልታታለኝ አልችልም ማለት ገንዘብ መቼም ሊያታልል ማለት ላይክ በጣም እኮ እንትን ነው ምናምን በጣም ከባድ ነገር እያወራሁ እንደሆነ አውቃለሁ። ግን ከገንዘብ በላይ ለእኔ በጣም ቫልዩ ያላቸው ነገሮች አሉ። ሰትል ያደረገ ሰው፣ ማግኘትን ያየ ሰው ማን ነው ማጣትን ያየ ሰው፣ ማግኘትንም እንደዛው ያየ ሰው ማለት በቃ የሆነ ትንሽ ነገር ሲሰጠኝ እግዚአብሔር ሰጠኝ ነው ምለው። ማንም ሰጠኝ ሰው እኮ ነው የሚሰጥ፣ ግን እግዚአብሔር ሰጠኝ ነው ምለው ምናምን እና ሰዎች በቃ ገንዘብ እንዳልኩ እንትን አይለኝም። ብዙ ገንዘብ ሀሳቤን ያስለውጠዋል ብለሽ አታስብ? በጭራሽ መቼም ማለት ነው። በእውነት ሰዎች መጥተዋል በገንዘብ እኔ ጋር። እስቲ ቆይ ድንገት ዝም ብሎ ትንሽዬ ቻሌንጅ ላርግሽ። ያልተቸገርሽው ቤተሰብ ጋር ስለሆንሽ የቤተሰብሽን ያዘጋጀውን ነገር ስለምታረግ ስለምታይ ድንገት ወጥተሽ ይሄ ሀሳብሽ ብቻሽን እየኖርሽ ገንዘብ ቢቸገርሽ ይሄ ሀሳብ ይቀጥላል? አይናው በጣም ከባድ እንደሆነ በጣም ከባድ ነገር እያወራሁ ነው ብዬሃለሁ። ለዛ ነው ያልኩ በጣም ከባድ ነገር። ገንዘብ ማለት በጣም ፈታኝና ከባድ ነገር ነው። እኔ ግን ከገንዘብ በላይ የሆነ ነገር የሆነ ገብቶኛል አላቅም፣ ግን ተረድቻለሁ፣ የሆነ ነገር ተረድቻለሁ እና ያንን ስላስበለጥኩት ነው። እኔ ገንዘብ የሚያስበልጥ ሰው ያስጠላኛል በጣም ማለት ገንዘብ ስላለው ወይም ደግሞ በጣም የሚገርም መኪና እየነዳ ስለመጣ አትራክት አያደርገኝም፣ በፍጹም አይስበኝም። እኔን ጥሩ ነው አልጠላም፣ ሰርቼ ማግኘት እንደምችል ለራሴ እየነገርኩ ያደግኩ ልጅ ነኝ። በቃ አደርጋለሁ ያንን ነገር ምናምን ላይክ በጣም እንትን አድርጌ አላስብና በዛ ነገር ያታልለኛል ወይ በጣም እንትን እሸወድበታለሁ ብዬ ማሰበው ነገር አይደለም። እንዳልከው ምናልባት እንደዚህ አይነት እንትኖች እንዲህ በእንትን የምታወራው ነገር ስላሉ ቻሌንጆች ምናምን እንጂ እታልላለሁ አይደለም። ወስኜ አውቄ የምገባበት ነገር አልታለልም። ገንዘብ አያታልለኝ ወይ ይሁን ብልጭ ልጅ ነገር ምናምን አያታልለኝ። ያ ሰውዬ መጨረሻው ምን ሆነ? እንዲህ አስቀየምኩት ማለት ደግሞ ትንሽ ተለቅ ያለ ሰው ነው እና አንተ ትልቅ ሰው አይደለ እንዲህ ምናምን ደግሞ ከዛሬ ስንት ዓመት በፊት መሰል እንዲህ 2-3 ዓመት ወይ 2 ዓመት ይኮን በጣም ትንሽ ልጅ ነኝ። ያ ማለት ኦልሞስት 17 ዓመትሽ? 17 ዓመት ከምናምን ነው ስራ የጀመርኩት ምናምን ትንሽ ሞጣው ምናምን እንደዛ ነበርና እንትን ነው ታውቃለህ። አንዳንዴ እምቢ ስትል ወይ አልፈልግም ስትል ማለት ነው እፈልጋለሁ ብለህ ከምትናቀው ወይም ደግሞ ላይክ ቼክ ከምትደረገው በላይ አይብስም ማለት ከገባ ወይም ያንን ነገር እንትን ካልክ በኋላ ከወሰድክ በኋላ ከገባ በኋላ እዛ ነገር ውስጥ አንደኛ ህይወቴን ነው ማጣው ማለት የሆነ ነገሬን ነው ማበላሸው፣ ሴትነቴን ነው ማበላሸው። ሴትነትሽ እንዴት ነው የሚበላሸው?
አሁን ይሄ ሰው ገንዘብ ላይክ ገንዘቡን አሳይቶ ወይም ደግሞ ትንሽ ልለውጥ ብሎ አይነት ነገር ከመጣ ኢንቴንሽን እኮ ማየት ነው በቃ። የመጣበት ኢንቴንሽን ምንድን ነው የሚለውን ነገር ማየት እኮ ነው በቃ። ምንም የኔ ህይወት እዛ ጋር እንዴት እንደሚቀጥል ለማወቅ እዛች ጋር ያለችዋ ነገር በቂ ናት። ምንም መጣ እንዴት ነው ህይወቴን ሊያበላሽ የሚችለው? አለቀ። ከኔ የሚፈልገው ምንድን ነው ይታወቃል ማለት ከመጣበት ኢንቴንሽን አንጻር ማለት ነው። እና ገንዘቡን እያሳየ የመጣ ሰው ምንድን ነው የሚፈልገው ማለት እንዲህ ላይክ አብሬው እኮ ልሁን ምለው አይነት ሰው አይደለም። ምክንያቱም እያሳየኝ ከመጣው ነገር አንጻር ነው። ብቻ አልታለልም፣ በዚህ አልታለልም። ቤዛ ወደሽ ታውቂያለሽ? ወደሽ ሚንስ እኔ ስጀመር አልጠላም ሰው actually I can see that by the way you have good heart to ይሻል ቀደም እንዳልኩ ነው። ማንም ሰው አሁን ማንንም አላውቅም፣ ማንንም ሰው የሆነ ሰዓት ላይ ምን ማሰብ ጀመርኩ መሰለህ እንዴ ለምንድን ነው ከሆነ ሰው ጋር እንኳን የሆነ እንትን የለኝም በቃ ይሄ የከረረ አይነት ጥል ምናምን አይነት ነገር የለም። መጥፎ እንኳን ሆነው ማለት መጥፎ ላይክ ሰዎቹን እንትን ለማለት ብዬ ሳይሆን ያደረጉብኝ ወይ ደግሞ ያደረጉት ነገር እኮ ልክ አይደለም፣ ግን በቃ ይቀየራል። ቀይሯለሁ እንትኑን ኢንቫይሮንመንቱን ለመቀየር ሞክራለሁ፣ የሆነ ያለንን ነገር ምናምን ለመቀየር ሞክራለሁ። ብቻ ወደሽ ታውቂያለሽ ወደሚለው ጥያቄ ስንመለስ አዎ። ግን ምንድነው ችግሬ? በጣም ካልኩሌት አደርጋለሁ በጣም ለምሳሌ ላይክ እኔ ተይ ያለኝ ሰው አለ ማለት ተይ ሚስ ለምሳሌ የሆነ ሰው ላገኝ ካሰብኩኝ ሄድኩኝ ከዛ ላይክ እንደዚህ አደረኩኝ ይሄና ማውራውን ነገር ካልኩሌት አድርጌ መሄድ ሰው ነኝ እኔ ማለት የነበርኩት በጣም ማለት አሁን እንዴት ነው አይመጣውም እኮ ለምሳሌ ከምትዋደደው ሰው ጋር ምናምን ወይ የሚወድ ሰው ጋር ምናምን ስትሆን ምን ነበር የወደድሽለት? መውደድ የትኛውን እሺ እንዴት ላብራራለ? ብዙዎቻችሁ ያው እንዳትሸወዱም ሴቶች በተለይ እንዳትሸወዱ ከሚለው አንጻር ማለት ነው እንዳልኩ አያለው ምናምን፣ ግን ስታይ አንዳንዴ ልክ የሚመስሉ ግን ደግሞ ልክ ያልሆኑ ነገሮች አሉ። ለምሳሌ አስተሳሰብ ብያለሁ በጣም ወዳለሁ ማለት በቃ አንድ ልጅ ከኔ ጋር ልጅ ስለ ስራ ሚስ ወደፊት ስላለ ህይወት ወደፊት ከኔ ጋር ስለሚሆነው ምናምን ብቻ ስለ እንደዛ ነገር የሚያወራ ከሆነ ደስ ይለኛል ማለት እወዳለሁ ምናምን አይነት ነገር። እዚህ ጋር አስቀጥልሻለሁ ላቋርጥሽና ብዙ ጊዜ ይህን ስትራቴጂ ብዙ ሰዎች ተጠቅመው ተሳክቶላቸዋል። ለምሳሌ ይመጣል አንቺን አግብቼ እንትን አርጌ እንትን ወልደን ልጆች ከዛ ጠረን ግርን እቺን የፈለግኳት ፖይንት ነው። ምን ለማለት እንደፈለግ ጨርስልኝ። ከዛ በቃ የሚገርም ድራማ ሰርተው ይሄዳሉ እና በጣም ብዙ ጊዜ ሰክሰስፉል ሆነዋል ብዙ ወንዶች ይህን ስትራቴጂ በመጠቀም። ምክንያቱም ገና እንደመጡ ቁጭ ብለው ቴብል ላይ ስለመውለድ አብሮ ስለመኖር ምናምን ነው የሚያወሩት። ከዛ በኋላ በዚህ ገገማ መንገድ እየሄዱ ይሳካላቸዋል። እኔ ይህን ገገማ መንገድ ንገሪ እንዴት ውጤት እንደሚያደርግ ማለት እንዴት ነው አንድ ሰው መጥቶ ስለ መውለድ ስለ ማግባት አብረን ስለመኖር ምናምን ሲያወራ ገና መጥቶ አያስደነግጥም ወይ? እኔ ሴት ብሆን ምደነግጥ ነው ይመስለኝ። እውነቴን ነው የምልሽ፣ በእውነት እደነግጣለሁ። ገና መጥቶ ምንም ነገር ገና ራስና ጭራው ሳይለይ በቃ የመጨረሻውን ስንት ልጅ እንደሚወልድ ከዛ በኋላ በቃ እኔ ይሄ ማለት ለእኔ ሬድ ፍላግ ነው የሚሆነው ሴት ብሆን ነው የምልሽ። እና እንዴት ነው ይሄ ነገር ኢምፕረስ የሚያደርገው? እሱ ልልኩ ነው አሁን አስተሳሰቡ ብያለሁ ቅድም። አያው ለምሳሌ ምናልባት ያ ይሆናል ግን ያው ለብዙዎች ስለሚጠቅም ነው። ለዛም ነው ቅድም ሴቶች በደንብ ስሙኝ የሚያልኩትና አስተሳሰብ እንላለን አይደል? ምንድነው አስተሳሰብ ማለት? ቆሜ ማሰብ ጀመርኩ። ምንድነው አስተሳሰብ ማለት ጀመርኩኝ። ከዛ ማለት ሲያወራ ዋው የሚያስብል ነገር በቃ ላይክ የምትፈልገው አይነት ሰው አለ አይደለ? በቃ የሚንከባከብ እና ደግሞ ስፒሪቹዋል ነገር ላይም ጥሩ ነገር እንዳለው
አክት የሚያደርግ ልበል እንጂ እና እንደዛ አይነት ብቻ አሉ። የምትረዳው ግን ትንሽ ያው ቆይተ ነው ያ አንዳንድ ነገሮች እንድትረዳ ያደርገዋል ምናምን እና ለምሳሌ እኔ እሺ ዲቴል ስለራሴ አላብራራም ብዬ ነበር። እሺ እንዲህ ሚለኝ ልጅ ነበር ሚስትን ዲቴል ብዙም አልገባንም ምናምን ግን ሚስትን ያገኘ በረከት አገኘ ነው የሚለኝ። ዋው ላይክ ዋው ያስብላል። አሁን ስታስብ በቃ ሚስትን ያገኘ በረከት አገኘ። ማነው በረከት እንዴ? ከዛ በኋላ እኮ ነው የገባኝ ምንድነው በረከት እንዴ? ቃሉን እንትን ለማለት ሳይሆን ቃሉ አይደለም ችግሬ፣ ግን እንደዚህ አይነት ነገር ቃላቶችን ተጠቀመ። እኔ ቃል ይሄ ንግግር ምናምን እንትን የሚለኝ ሰው አይደለሁም ብዬ አስብ ነበር። ግን ዋው አልኩኝ ማለት በቃ በጣም ጎበዝ ነው፣ ስራ ላይ ጎበዝ ነው ምናምንና ግን በጣም እኔ ጋር ሬድ ፍላግ ሊያሰጥ የሚችል ነገር አየው ማለት ነው። ማለት አየው በቃ ሰማሁ። ሌሎችን ማስተማር ከቻለ ምንድነው ሴክስ ከትዳር በፊት ጠየቀ ሬድ ፍላግ ምንም በቃ እንትን ነው እንደዛ እኮ መሆን የለበትም ምናምን እኮ ትላለህ። በጣም ይሄ ለብዙዎቻችሁ ስለሚጠቅም ነው ባይዘ ያወራሁት። ማለት ማውራት ላይ ይጠበቅብኝ ይችላል ይሄን ነገር፣ ግን አብረሽኝ ከኔ ጋር አይደል የምትሆኝም ትባላለህ ማለት እኔ አይደለው ምናምን አይደለ ስትል በጣም ከበደኝ በታይሙ። ስለ የሆነ ዲሳይድ ለማድረግ በቃ ላይክ ልተው ማለት በዚህ ነገር አልደራደርም። ይሄ ሬድ ፍላግ ባልኩ ነገር አልደራደርም እኔ በቃ። ግን ምን አድርጌ ላይክ አስተሳሰቡ ልክ እንዳልሆነ ልነግረው እችላለሁ እያሰብኩኝ ማለት ልክ አይደለም ብለህ ሪጀክት ብቻ እንትን አትልም፣ ሪጀክት አታረግም ምናምንና እሱንም በእርግጥ እንደዛ አልነበርኩም። እንደዚህ አይነት ጥያቄዎች ሴት ስለሆንክ በብዙ አጋጣሚ ምናምን ትጠየቃለህ ምናምንና ሴት ስለሆንክ ዝም ብሎ ሴት ስለሆንክ ብቻ ሳይሆን ከምታወራቸው ሰዎች አሉ አይደለ ለመጀመር ታስብና ከዛ ወዲያው ነገሮች ይቀየራሉ ምናምን ግራ እስኪገባኝ ድረስ ማለት እንዴ ሰው ላይ ከዛ ውጪ ማሰብ አይችልም እንዴ እስክትል ድረስ። አሁን እኮ እንደዛ ነው ኖርማልም የተደረገው ማለት ነው። ብዙ ሰው ጋር ኖርማል፣ ብዙ ወጣቶች ጋር ኖርማል ስለሆነ ነው። በጣም ብዙ ወጣቶች ጋር እና ብቻ ግን እኔ በዛም ኬዝ ነው በዛ ምክንያትም ነውና በጣም ይሄ ስለተንከባከበሽ ወይም ደግሞ ጥሩ ቃላቶችን እየመረጠ እንትን ስላለሽ ስላወጋገሰሽ ምናምን ያገባሻል ማለት አለ። እናቴ ብላኛለች ብዬ ቪዲዮ ሰርቻለሁ። እናቴ ምን አለች? እወድሻለሁ ያለሽ ሁሉ ያገባሻል ማለት አይደለም ማለች ማለት ነው። መቶ በጣም እወድሻለሁ አፈቅርሻለሁ ምናምን ቢል ሁሉም አያገባክ ማለት ብዙ ሰው ብሎኛል እያለኝም ያላል፣ ግን ያገባኛል ማለት አይደለም። ነገሮችን ረጋ ብለህ ቀስ ብለህ ማየት ጥሩ ነው። በጣም ጥሩ ነገር ነውና አሁን ያስባለሁ ባለሽበት እድሜ መረጋጋት፣ ቀስ ብሎ ማየት ይቻላል? ተችሏል? በእኔ ተችሏል። የቻሉም ልጆች አሉ በደንብ እኔ ማቃቸውም አሉ፣ እኔ ማላቃቸው ብዙ ቦታም አሉ። በጣም የተረጋጉ ሴቶች ብቻ አይደሉም ወንዶችም ጭምር። በጣም ስለ እድሜው እንድትረጋጋ እድሜው ጊዜው የሆነ ያለበት ምናምን እንትን እንድትረጋጋ አደርግህ ምናምን እኮ ስታስባቸው ምናምን። ግን እኔ ማለት ነው አሁን ታላቅ ወንድም አለኝ አይደል? እኔ ቆይ ታላቁ ነኝ እንዴ እላለሁ አንዳንድ ጊዜ ማለት እድሜ እኮ ገና እንደሆነ አውቃለሁ። አሁን አይደለም እንደዚህ ሲሪየስ ነገሮችን ማሰብ የጀመርኩት ቆይቻለሁ። በጣም በእውነት በጣም ማለት እንዴት እንደዚህ ልታስብ ይቻልሽ እስክትባል አለ አይደለ? እኔ አብረውኝ የተማሩ ልጆች አብረውኝ ያደጉ ልጆች ምናምን ከሌላ ሰው እንትን ትሰማለህ ማለት ቤዛ እኮ እንዴት መሰለህ በጣም ልጅ ያለው ትንሽ ፈሪ ነገር ምናምን ነበርኩኝ። በቃ የሆነ ብዙም አላወራም ምናምን አይነት ነገር ነበርኩኝና ከማውራትም የሆነ ማልቀስ ምናምን የሚቀለኝ ልጅ ነበርኩኝ። ግን የሆነ ታይም ላይ በቃ ይሄ ራሴን ሰራሁት ማለት እየሰራሁት መጣ። እግዚአብሔርም እየሰራኝ መጣሁና በጣም በቃ ቤዛ እኮ አሁን ሄዳለች። እኩዮቼ እኮ ናቸው፣ ግን ቤዛ ሄዳለች እስኪባል ድረስ ማለት የሆነ በአስተሳሰብ ምናምን የለ እንዴት ነው አሁን አንዳንዴ ቀልድ ብሎ የሚወራ ነገር ራሱ አያስቀኝም። በቃ እግዚአብሔር በቃ ማይሆን ቀልድ አያስቀሽም? አዎ በቃ አለ አይደል የሆነ
ከትልልቅ ሰዎች ጋር ሳወራ ደስ ይለኛል። ከትልልቅ ሰዎች ጋር ስሰማቸው ደስ ምክንያቱም የሚሰማ ነገር ባይዜ እድሜ ብቻውንም ብዙ ነገር ያስተምራል። ማለት እድሜ ዝም ብሎ ላይ ቁጥር ነው ከሚባል ምናምን ነገር አለ፣ ግን እድሜ የሚያስተምረው ነገር አለ። እድሜ ያስተማራቸው ሰዎች ማለት በጣም መስማት እወዳለሁ። ሰው መስማት እወዳለሁ። እና ናይስ ሶ የወደድሽውን ልጅ ከትዳር በፊት ስለጠየቀ ተሰናብቷል ማለት ነው። ያ አንቺን ከዛ በኋላ ምንም የለም ይመጣል። ከዛ በኋላ ጥያቄ አለ ምናምን፣ ግን ታያለ ማለት አያለውኝ ትንሽ ጊዜ ምናምን ታወራለ ታያለ ምናምንና እንትን አለኝ አንተን አልሁን አለኝ። ይሄ ስክት አልልም አለኝ። በአንቺ ሀሳብ አልመጣለሽ? አዎ እንደዛ ነው እንዳልኩ። አብዛኛው አንደኛው ፖይንቴ የተለያየ ሃይማኖት፣ ለምሳሌ ወደ ሌላ እንትን ውስጥ ባንገባም አንደኛው እሱ ነው። ምክንያት በጣም ብዙ ምክንያቶች ይኖሩሃል ምናምን። ሃይማኖት ሲለያይም ትዳርን ያከብደዋል፣ ትንሽ ይመስለኛል፣ ፍቅርን ያከብደዋል ይመስለኛል። ልትፋቀር ምናምን እኮ ትችላለህ ወይ ምናምን፣ ግን እኔ መጀመሪያ ሳፈቅር ለምሳሌ ቅድም እንዳልኳችሁ በቃ ሳፈቅር ማለት ነው እያየው ነው ማፈቅረው። ቼክ ሊስት አለሽ? አዎ በቃ ቼክ እያደረኩ ነው። እስከ መቼ እንደሚዘልቅ ነው ቼክ ሊስቱን ማወቅ ፈለግኩ። በዚህ አይነት መቼም አታገቢም ቤዛ ብሎኛል አንድ ጓደኛ። በደንብ ታገቢያለሽ፣ ግን ምንድን ነው አንዳንድ ጊዜ ነገር ሁሉ በካልኩሌሽን አይመጣም። በተለይ ፍቅር አይመጣም። የሆነ ጅልነት ይፈልጋል የሆነ ጊዜ ላይ ኮንሽየስ ጅልነት። አንዳንድ ጊዜ ደግሞ ጅል መሆን ብዙ ዋጋ ያስከፍላል። እና እነዚህን አጣጥመሽ ባላንስ አድርጎ መሄዱ አሪፍ ነው ብዬ አስባለሁ። ይሄ ነገሮችን ላይ ልጅ እንዳልከው አሁን ያነሳው ሀሳብ ስለተመቸኝ ነው። ጅል መሆንበትን ቦታ በጣም ስለ ጅል ያደርግሃል። አንዳንዴ ይብቃየው አረ ምንድን ነው ቤዛ በዚህ ልክ እንዴት መሰለህ ደረቅ ነኝ፣ በቃ በጣም ደረቅ ነኝ ስለ እንዲህ እንደማወራው ምናምን አይደለም፣ ለስላሳ አይደለም እንደዚህ አይነት በተለይ ደግሞ የፍቅር ግንኙነት ላይ በጣም ሲሪየስ ነኝ። ምን ነበር እንደነበር ታውቃለህ? አሁን ለመጀመሪያ ጊዜ የሚይዘው ጓደኛዬ ባሌ ነው ብል ነበር ላይክ ባሌ ነው ብል ነበር። እና ስታድግ ይገባሃል እንደዚህ አይነት ነገሮች እንትን እንዳልሆኑ ምናምንና ከዚህም በኋላ ብዙ ነገር እየገባሽ ይመጣል። አይሆን በጣም እስካሁንም ትንሽ ገብቶኛል ምናምን ብቻ ይገባኛል ብዬ አስባለሁና ላለመሸወድ እሞክራለሁ። ባይዜ ይሄ አንድ ምንድነው ታክሲ ውስጥ ገብተህ ያንተ እንትን ካልሆነ ምንድነው የመጀመሪያው መውረጃ ላይ የመጀመሪያው ማቆሚያ መውረጃ ላይ ለመውረድ ሞክር ምናምን የሚል አባባል አለ። ብዙ ከመሄድ በፊት ማለት ብዙ ርቀት ከመሄድ በፊት ብዙ ዋጋ ያስከፍልሃልና በዛው አካባቢ ብትወርድ ጥሩ ነው። አሁን ለምሳሌ የተሳሳትኳቸው የመሰሉ ነገሮች ካሉ ከት ነው ማድረጋቸው እዛ ማለት በቃ ልክ ካልሆኑ ስቶፕ በቃ ቤዛ እዚህ ጋር ስታፕ ብዬ ቆማለሁ ምናምንና ብዙ ነገር ላይ ለመግታት ራሴን እሞክራለሁ። ቤዛ አሁን በፊት ወንዶች በፊት ላይ ማለት ነው በሉ አሁን እንደዚህ አይነት ነገር እኔ አላስተናግድም አልፈልግም ምናምን ብለሽ ስትይ ኧረ ምናምን እያሉ ይከተሉ ነበረ። የሆነ ጊዜ ደግሞ ስናይ በቃ አንቺ እንደዛ አልሽ በቃ ቻው ብሎ ብዙ ሰው ይሄዳል። እንዴት ነው ይሄንን ዝም ብለው ነው የሚሄዱት ወይስ ቁጭ ብለው ይለምናሉ ይጠይቃሉ ምናምን? እኔ ብዙ ላለመገኘት እሞክራለሁ ማለት እንደውም አሁን ያልኩ ልጅ ነው ትንሽ እንትን ለማውራት ምናምን የሞከርኩት ያው የሆነ ትክክለኛ እንትን ስለነበረኝ ምናምንና ከዛ ኬዝ አንጻር ምናምንና እንደውም በጣም ትፈለጋለህ ማለት እንደዚህ እንዲህ ስትል እምቢ በጣም በቃ እንድትፈለግ ምናምን ያደርጋል። መጨረሻ ላይ ማለት ነው አንተን እንትን ይልጓል ላይክ እንዴት ነው በቃ ኩራተኛ የሚያደርገው ያርጉኝ ችግር የለውም ይመቸኛል ችግር የለውም። ግን የሆነ ነገር ሉዝ አድርገ በጣም ላንተ አስፈላጊ የሚባልን ነገር ሉዝ አድርገ እንዴት ነው በምን ቃል ልግለጽልህ እነሱ የሚፈልጉትን ወይም የሚያስደስታቸውን ነገር ከማድረግ አለማድረግ በጣም ደቤስት ነገር ነው። በዛ ላይ እኔ ሰው እንዲደሰት ብዬ ምንም አላደርግም ማለት
የሴት ጓደኛ የወንድ ጓደኞቼ ምናምን የሆነ ሰውን እንዲስቅ ብዬ ማለት ምናምን እንዲል ብዬ ማልፈልገውን ነገር አላደርግም። ቤዛ የራሷ የሆነ ውሳኔ አላት። ቤዛ የራሷ የሆነ አቋም አላት። ያንን ነው ማንጸባረቅ የምፈልገው። አሁንም ሁሌም ቢሆን ማለት ነው እኔና እግዚአብሔር ነን። ላይክ እዚህ ምድር ላይ ስመጣ እኔ የሆነ የራሴ የምኖረው ህይወት አለ። ቤተሰቦቼ እንዳሉ ሆነው ግን የራሴ የሆነ ነገር ሪፍሌክት ማድረግ ፈልጋለሁ በጣም በጣም። እና ናይስ ሄደዋል ብቻ ሄደዋል ሚስ በቃ ምክንያቱም ያላቸው አማራጭ መሄድ ነው። አንዳንዱ እንዴት እንደዚህ አይነት ጥያቄ አንድ አይደለም፣ ይደጋገማል ምናምን እንዴ እስክትል ድረስ ማለት ነው። እና ሄደዋል በቃ ምንም ያለ አማራጭ ያ ነው፣ ሄደዋል። እኔ ጥያቄ እንጨርሻለሁ። ለወንዶች በጣም ደስ ለሚሉሽ ወንዶች፣ በጣም ደስ ለሚሉሽም ሴቶች ያለሽን ሀሳብ ካለ ቀረ የምትይውን ሀሳብ ካለ ንገሪ። ኦኬ ወንዶች እያልኩ ብዙ ጊዜ ቪዲዮ ስሰራ ሁሉንም ወንዶች እንዲታወቅልኝ የምፈልገው ነገር ሴቷን የሚያጠቃውን ምናምን ወንድ ወይም ደግሞ ዲስሪስፔክት የሚያደርገውን ወንድ ምናምን እንዳለ ኢንክሉድ አድርጌ ምናምን አይደለም። ግን በጣም ጥሩ ፐርሰናሊቲ ያላቸው በጣም ጥሩ ኳሊቲ ያላቸው ወንዶችን አውቃለሁ። የሚመክሩኝ እንደዚህ ብታረጊ ብለው የሚሉኝ ጥሩ አቅጣጫን የሚያሳዩኝ በመንፈሳዊም ነገራቸው በሌላም ነገራቸው በጣም ጥሩ የሆነ ነገር ያላቸውን ወንዶች አውቃለሁኝና ወንድ ተብሎ ሲባል ወንዶች እንደዚህ ናቸው። አሁን ስለ ወንዶች መጥፎ ነገር ሲወራ ደስ አይለኝም። መሰለኝ አለ ተጽዕኖ ስለሚፈጥር ነው። ባይዘው አሁን ምንም የሆነ የበሰለ ሰው ምናምን እንትን ሊል ይችላል፣ የሆነ ሊያመዛዘን ይችላል። ግን ገና የሆኑ ሴቶችስ ገና የሆኑ ሰዎችስ ምናምን እና በቃ እንደዛ ብለው ያስባሉ። በተለይ ደግሞ በወንድ አንድ የተጎዳሽ ልጅ በቃ ከዛ በኋላ የሚመጣ ሁሉ ወንድ እንትን ነው የሚመስላት፣ በቃ የሚጎዳት ነው የሚመስላት ምናምን እና እንደዛ አይደለም። በጣም ጥሩ እንትን ያላቸው ጥሩ ፐርሰናሊቲ ያላቸው ወንዶች አሉና ጠንክሩ። እና ደግሞ ላይፍ ትንሽ ከበድ ይላል ለወንዶች። በጣም ሁሌ አወራበታለሁ እለዋለሁም። ለምን መሰለ በማህበረሰባችን አክቹሊ አሁን ይሻላል መሰለኝ እንጂ በማህበረሰባችን ሴቷ ተማረች፣ አገባች፣ ተማረች፣ ተመረቀች፣ ታገባለች በቃ መስለ ይሄን ያህል አይጠበቅም ምናምን በቃ የሆነ ጥሩ ሰው አግቢ ነው በቃ ሁሉም ነገር ጥሩ ሰው እንትን በይ ነው ምናምን እና ኢቨን ላይክ ሰርግሽን ምናምን ነው የምትባለው። በቃ ምርቃት እንትን ካለ ሰርግሽን ነው የምትባለው። ምን ማሳካት የምትፈልገው ነገር የላትም ማለት ነው ይችላል። የሆነ ነገር ማድረግ የምትፈልገው ነገር የላትም ማለት አይደለም እኮ። ከዛ አንጻር ማህበረሰቡ እንዲረዳ የምፈልገው ነገር በቃ ሴቶችም የሆነ መስራት የሚችሉት ነገር አለ፣ በደንብ ማድረግ የሚችሉት ነገር አለ። እኔ ትምህርቴን እንደጨረስኩኝ ከቤት ወጣለሁ ብዬ ወሰኝ ነበር። ማለት በቃ የሆነ ሴት ልጅ ቤቷን ከፍታ ዘግታ መልመድ መቻል አለባት። ነገ ቤቷ ስትገባ ቤቷን ማስተካከል መቻል አለባት ብዬ ስለማመን ኃላፊነት በቃ በጣም ኃላፊነት መውሰድ መቻል አለባት ሴት ልጅ እና ኃላፊነቶች ላይ በጣም ወደኋላ እንዳትል ምናምን እና አይታለሉ በቃ ባይታለሉ ሴት ልጆች በጣም ደስ ይላል። አይታለል ሚስ ብዙ ነገር አለ ምናምን ግን ብዙ የሚያታልልም በቃ ፍቅር የሚመስል ግን ደግሞ ፍቅር ያልሆነ እንዴት ነው ጊዜያዊ ስሜት እሱ ነገር ነው። በጣም እሱ ነገር ላይ በጣም እንዲጠነቀቁ የምፈልገው በቃ ጊዜያዊ ስሜት ነው። ፍቅር ነው የሚለው በጣም ጊዜ ወሳኝ ነገር ነው። ባይዘዌ ረጅም ጊዜ ወስደ ማሰብ ምናምን በጣም ወሳኝ ነገር ነው። ላይ መስል ምንድነው አንቺ ይሄን ያህል ጊዜ ትወስጃለሽ ምናምን ትባል ችግር የለውም ግን ወስዳ ጊዜ እንትን ብትል በጣም ጥሩ ነው። ሴቶች በደንብ ያስተውሉ እና ሴቶች ሁሉም ወንዶች አንድ አይደሉም፣ በጭራሽ አንድ አይደሉም። ጥሩ ወንዶች አሉ፣ በጣም ጥሩ ወንዶች አሉ። አንቺን ፕሮቴክት የሚያደርግሽ የሚጠብቅሽ ምናምን ወንድ አለ። እንደዛ ማሰባለን። ወንዶች ደግሞ እንዳልኩ በጣም ቻሌንጅ ይበዛባቸዋል ከብዙ ነገር አንጻር ፕሮቫይደር ናቸው ስለሚባል በቃ ያስባል እሱ ቤቱን። እኔ አንድ ወንድ ልጅ 20ዎቹ ቤት ውስጥ ሆኖ በቃ ላይክ ወደ 20ዎቹ ውስጥ ቤት ውስጥ ገብቶ ማለት ነው ላይፉን ስለማስተካከል ማሰብ ካልጀመር አላደገም ማለት በቃ ዝም ብሎ እድሜ ነው የጨመረው፣ ዝም ብሎ እድሜ ነው። ምክንያቱም እኔ ሴቷ ማሰብ ጀምሬያለሁ ማለት በቃ አስባለሁ ነገ እሱ ፕሮቫይደር ነው እስኪባል ድረስ እንትን እየተባለ ማሰብ አለበት፣ ማሰብ መቻል አለበት፣ ግዴታው ነው በቃ ማለት ቻሌንጅም ያደርገዋል የሚባለው ለዛ ነው። በቃ ብዙ ነገር ማስተካከል መቻል አለበት ምናምንና ከዛ አንጻር በብዙ ነገር ቻሌንጅ ብትደረጉም በብዙ ነገር ብታልፉም
ግን ደግሞ ሁሉም ነገር ያልፋል። በእውነት ከእግዚአብሔር ጋር ከሆነ አንድ ልጅ አንድ ወጣት እምነት ካለው ተስፋ ካለው ተስፋ ወሳኝ ነገር ስለሆነ በጣም ተስፋ ካለው ጀስቱ ሌትራይ ማድረግ ነው በቃ። ይታለፋል በርቱ ነው የምትያቸው። ይታለፋል በርቱ። ወጣትነት ከባድ ቢሆንም ይታለፋል እያስባለሁ። ቴንኪው በጣም ነው የማመሰግነው። በዚህ አጋጣሚ ለምሳሌ ቤዛ እዚህ ፖይንት ላይ ያነሳቸው ነገር አልተመቸኝም፣ እዚህ ብትመጣና ውይይት ብናደርግ ብሎ ቢል ፈቃደኛ ነሽ? አዎ እስካሁን ካነሳኋቸው ሰዎች እናመሰግናለን። ውድ ተመልካቾቻችን ከቤዛ ጋር ያደረግነው ቆይታ ይህን ይመስል ነበር። ሀሳብ አስተያየቶቻችሁን ከታች እንጠብቃለን። ሰላም።